በጣም አስፈላጊ ጥያቄና ኮንሰርን ነው። እኔ ላነሳ የምፈልገው መንስኤው ምንድነው፣ ምን ተሰራ የሚለው በተወሰነ ደረጃ ለመዳሰስ እሞክራለሁ። ኢትዮጵያ ውስጥ የሰላም እጦት በቀጣይነት እየተጋጨን በየተራ እየተጋጨን እንድንኖር ያደረገን ምክንያት አንደኛው ከጥንት የተጣባን ያልተላቀቀን ማንኛውንም የሐሳብ ልዩነት በኃይል የመፍታት ልምምድና ባህል ነው። ባልና ሚስት ሲቀያየሙ በኃይል፣ አባትና ልጅ ሲቀያየሙ በኃይል፣ ጎረቤት ሲቀያየም በኃይል፣ የፖለቲካ ሰዎች ሲቀያየሙ በኃይል ችግር መፍታት፣ ንግግር አለማስቀደም፣ ይሄ አንዱ ከጥንት የተጣባን በሽታ ነው። ሁለተኛው ያልተላቀቀን ላለፉት 100 ምናምን ዓመታት በሞደርን የኢትዮጵያ ታሪክ ውስጥ በየዘመናት ከኛ ጋር የተጓዘው ደግሞ የባንዳነት አመል ነው። ከአድዋ ስንዋጋም በሌሎቹም ጊዜያቶች ያልተላቀቀን የባንዳነት አመል ነው። በእርግጥ ባንዳነት ያቆስላል እንጂ አይገልም። ብዙ ባንዳዎች በተደጋጋሚ ኢትዮጵያን አቁስለዋል፣ ማጥፋት ግን አልቻሉም። ሶስተኛው ችግር የጠላቶቻችን ዘመን የማይሽረው ጊዜ የማይገታው ያልተቋረጠ ስጋት ኢትዮጵያ ያደገች ለታ ኢትዮጵያ ስትበለጽግ ኢትዮጵያ ሀያል ጀግና ሕዝብ ያላት ሀገር ቀና ካለች ችግር ነውና ሳትነሳ እዛ እናስቀራት የሚለው የአንድ ዘመን አይደለም፣ ያልተቋረጠ ስጋትና ኢንቨስትመንት። እነዚህ ሶስት ጉዳዮች ይመጋገባሉ። ጠላት አለ፣ ስጋት ስላለው ኢንቨስት ማድረግ ይፈልጋል። ቀጥታ የሚቀጠር ባንዳ አለ፣ አመል ነው አይለቅም። ያ የሚቀጠር ባንዳ ከተቀጠረ በኋላ በኃይል ችግር የመፍታት ልምምዳችን ደግሞ ባህላችን ደግሞ አለ። ይመጋገቡና በዘመናት መካከል የኢትዮጵያን እድገት እየገቱ የኢትዮጵያን ዜጎች በአብሮነት የመኖር የማደግ ፍላጎት እየተቃረኑ ከኛ ጋር ለመኖር ችለዋል። በሀገር ውስጥ ያለው ባንዳ የቤቱን ምሰሶና የቤቱን የቀለም አይነት መለየት ከመቸገር ይመጣል። የዚህ ቤት ቀለም በአንዳንዶቻችን እይታ ነጭ መሆን አለበት፣ በአንዳንዶቻችን እይታ ቢጫ መሆን አለበት፣ በአንዳንዶቻችን እይታ ቀይ መሆን አለበት። ልንከራከር እንችላለን። የዚህ ቤት ቁመና በሚወስነው ምሰሶ ላይ ግን ሁላችንም የጋራ አቋም ከሌለን በቀር ምሰሶውን አፍርሰን ስለ ቀለም ብንጨቃጨቅ ግድግዳ በሌለበት መዳረቅ ነው የሚሆነው። የኢትዮጵያን ኤግዚስተንስ የኢትዮጵያን ሕልውና በሚገዳደር ጉዳይ ላይ መቆም የፖለቲካ ስብዕና አያሰጥም። ምክንያቱም የፖለቲካ ስብዕና ምን አይነት ስርዓት ምን አይነት ቀለም በሚለው መጨቃጨቅ እንጂ እንደ ሀገር ኤግዚስት ማድረጋችንን ጥያቄ ውስጥ የሚያስገባ መሆን የለበትም። ይሄ ይምታታና የቤቱ ቀለም ይቀየር የሚሉ ሰዎች የቤቱ ምሰሶ ከሚያፈርሱ ሰዎች ጋር አብረው ይቆማሉ። ለምሳሌ የትኛውም ቦታ የሚታጠቅ ሰው ብልጽግና ይውደቅ፣ እኔን እንኳን ብዙ አልጨከኑብኝም፣ አፈጉባኤው ይውደቁ ይሉ ይችላሉ። ነገር ግን ኢትዮጵያ ትውደቅ ከተባለ መተው ምን ላይ ይቀመጣሉ ነው። ፓርቲዎች እንዲቀያየሩ ግለሰቦች እንዲቀያየሩ መጠየቅና የኢትዮጵያን ኤግዚስተንስ ጥያቄ ውስጥ ማስገባት የራስ እግር ላይ እንደመተኮስ ማለት ነው። ጠላቶቻችን ጉዳያቸው ማን ተቀመጠ አይደለም። በሚኒልክ ጊዜም ነበሩ፣ በጃንሆይ ጊዜም ነበሩ፣ በየዘመናት ነበሩ፣ አሁንም አሉ፣ በሚቀጥሉም ይኖራሉ።
ቋሚ ፍላጎታቸው ምሰሶን ማፍረስ እንጂ የቀለም ጉዳይ አይደለም። የባንዳዎቹ ችግር የቤቱን ቀለም አይነት ለመወሰን የሚደረግ ትግልን ምሰሶን ከማፍረስ ጋር መቀላቀላቸው። ይሄ መማር ለሚፈልግ ሰው ታሪካችን ጥሩ አስተማሪ ነው። አባቶቻችን ተፈትነዋል። አስደማሚ ገድል ፈጽመው ደግሞ ለትምህርት የሚሆን ነገር ጥለውልን አልፈዋል። ለምሳሌ ደጃች ባልቻ አባነፍሶን ውሰድ። ባልቻ አባነፍሶ በሚኒሊክ ዘመነ መንግስት ስመጥር ጀግና አርበኛ፣ በአድዋ ድል ውስጥ ከፍተኛ ሚና የነበራቸው የጦር አዋጊ ናቸው። ጃንሆይ ሲመጡ አልተግባቡም። አሁን እኛ እንደማንግባባው አልተግባቡም። የጃንሆይ መንግስት ግዞት ጣላቸው። ከሲዳሞ ገዢነት አንስቶ ግዞት ጣላቸው፣ እስረኛ አደረጋቸው። በስተርጅና በግዞት ሳሉ ጣሊያን ድጋሚ መጣ። አድዋ ሄደው የተዋጉ ጀግና ድጋሚ ሲመጣ ሊያባብል ሲሞክር እኔ ጸቤ ከጃንሆይ እንጂ ከኢትዮጵያ አይደለም፣ ኢትዮጵያን ከሚወር ጋር አልቆምም ብለው በሁለተኛ ወረራ በስተርጅና ተዋግተው ሞቱ። እሳቸው የሉም። ገድላቸው ታሪካቸው ግን ለሁላችን ትምህርት መሆን አለበት። ሊጋባው በየነ ወይም ደጃዝማች በየነ እንደማገኘው በሚኒሊክ ጊዜ በጣም ስመጥር ሰው ነበሩ። የወላይታ ገዢም ነበሩ። በጃንሆይ ጊዜ አልተግባቡም፣ ግዞት ተጣሉ። ግዞት መጣል ብቻ ሳይሆን አንዳንዴ አፍላፊ ተናግረዋል ተብለው በአለንጋም ተገረፉ። ያኝ ትልቅ ሰው ያኝ አርበኛ በግዞት ሳሉ ጣሊያን ሲመጣ እኔ ጸቤ ከጃንሆይ እንጂ ከኢትዮጵያ አይደለም ብለው ሁለተኛውን ጦርነት ሰሜን እየተዋጉ ነው የሞቱት። ለኛ መጽሐፍ አያስፈልገንም። አባቶቻችን ተገልጠው የሚነበቡ ገድል ሰሪዎች ናቸው። እነዚህ ጀግኖች ሀገራቸውን ያስቀደሙት እንደ ዛሬ የፖለቲካ ፓርቲ ኖሮ ግድ የለም ያኛው ፓርቲ ባይመቸኝ ከዚህኛው ጋር ታገላለሁ በሚል አይደለም። ፖለቲካ ፓርቲ ይባል የለም፣ ድፍን ነው፣ መንገዱም የለም። ግድ የለም በሚቀጥለው ምርጫ እወዳደራለሁ በግልም ቢሆን እስከ ምርጫ ልታገስ ለሀገር ብሎ እንዳይባል ምርጫ የሚባል ነገር የለም። ምርጫ ቢቀር ግድ የለም ኢንክሉሲቭ ናሽናል ዲያሎግ ስላለ በዛ ሐሳቤን የኔን ግሪቫንስ ኤራው ተደርጋለሁ ይናገራለሁ እንዳይሉ ውይይት የሚባል ነገር የለም። ግድ የለም ሚዲያ ሶሻል ሚዲያ እንዳይሉ ሚዲያ የለም። ብዙ አማራጭ የላቸውም። ምርጫቸው ግን የኢትዮጵያ ህልውና፣ የኢትዮጵያ ኤግዚስተንስ፣ የኢትዮጵያ ምሰሶ ነው። አሁን ያሉ ሰዎች የበጎች ጸብ ለነብሩ እንደሚመች ነብሩ ሁል ጊዜ የሚፈልገው በጎችን አጋይቶ በዛ ግርግር ውስጥ መጠቀም መሆኑን መገንዘብ እስካልቻሉ ድረስ ጥፋት ይመጣል። እዚህ ውስጥ ብዙ ጉዳይ ተነስቷል። ለምሳሌ የኛንና የኤርትራን ጉዳይ ላንሳ። አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው ብለው ይላሉ፣ ያስባሉ፣ ይተነትናሉ። ግን አይደለም። ኤርትራ ከተፈጠረች ዘመን ጀምሮ በኢትዮጵያ መንግስትና በኤርትራ መካከል ኢሹ ነበረ፣ ታውቃላችሁ። እኛ ከመጣን በኋላ አያስፈልግም ይቅርብን ብለን ሞክረናል። 5 ዓመት ለምነናል። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ
የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ግን የኢትዮጵያ መንግስት ያኔ በዚህም ለመዋጋት ብቃት አልነበረው። ውስን ኃይል ነበረ። ሽሬን ከያዝን በኋላ ያጠቃነውን ጣት እንከተል ነበር እንጂ የያዝነውን ቦታ እያጸናን አንሄድም። ይህ ጉዳይ የተከበረው ምክር ቤት ለዛሬ ዋጋ የለውም። ለታሪክ ማንሳት የምንፈልገው ጉዳይ አክሱም ወጣቶች ሲገደሉ፣ አድዋ ሲዘረፍ፣ አዲግራት ሲዘረፍ በርካታ ኢንቮይ ወደ ኤርትራ ልክ ያለው የላኳቸው ሰዎች ገሚሱ አሁን ከኛ ጋር የሉም። ለምሳሌ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስትር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሷቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ ሄደው እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን። አሉ አልሞቱም። እሳቸው አክሰስ ይደረጋሉ፣ ሊናገሩ ይችላሉ። ለክራቸው ሲሉ ለእምነታቸው ሲሉ ማለት ነው። ለምን ጉዳይ እንደሄዱ በእሳቸው መፈታት ሲያቅተው አቶ ደመቀ ልክ ያለው አቶ ደመቀ አሁን እኛ ጋር የሉም። በህይወት ስላሉ ለእምነታቸው ለሌላቸው ሊጠየቁ ይችላሉ። ለምን ጉዳይ እንደሄዱ ያውቃሉ። ከነሱም ውጭ አሁን ሲስተም ውስጥ ያሉ 2-3 ሰዎች ልክ ያሉ። ታስታውሱ ከሆነ መቀሌ ልንገባ ጥቂት ሲቀረን የ3 ቀን አልቲማተም ብለን አውጀን ነበር። ብዙ ሰው ሚስጥሩ አልገባውም። የቸገረን እኛ ሽሬን ስለቅ ከኋላ ይገባሉ፣ አክሱም ስለቅ ከኋላ ይገባሉ። አሁን መቀሌ ስንገባ ደግሞ ገብተው ትልቁን ከተማ ዳሜጅ ያደርጋሉ ብለን ከነሱ ጋር ከአሁን በኋላ ከወቅሮ እናልፋለን ብትሉ ወያኔ ትተን ወደ እናንተ ነው የምንዞረው ውጊያው ብለን ውቅሮ ላይ የሚጠብቅ ፎርስ አስቀምጠን ነው መቀሌ የገባ ነው እንዳያልፉ ማለት ነው። ይሄ ጸብ ተፋፍሞ ሄዶ የፕሪቶሪያ ስምምነት ሲፈረም እንዴት ቲፒኤልኤፍ ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው የመጨረሻ ጫፍ የደረሰው ጸቡ። ከዚህ ኃይል ጋር ነው እንግዲህ አንዳንድ ቲፒኤልኤፍ ሰዎች ሆነው ኢትዮጵያን ለማፍረስ እንስራ ያሉት። የትግራይ ህዝብን የሚጎዳና የሚጠቅም ነገር ይሄ መንግስት ነው የሰራው ወይስ ቲፒኤልኤፍ? ሁሉም ቲፒኤልኤፍ ላይሆን ይችላል። አክራሪ ቲፒኤልኤፍ በሚል ሊወሰድ ማን ነው የሚለውን ዛሬ ብዙ ኢሞሽን፣ ብዙ ፕሮፓጋንዳ፣ ብዙ ውሸት ስላለ ችግር የለውም። ነገ ግን ታሪክ ያወጣዋል። ማንም ሰው እውነትን ለጊዜው መሸፈን እንጂ ከናካቴው ማጥፋት አይችልም። እኛ መጨረሻ ፕሪቶሪያ ስንፈራረም መቀሌ ለመግባት 1 ቀን የቀረን አሸንፈናል። ጦርነቱ እንደምታውቁት ያለው ግን ምንድነው? መቀሌ መግባት ድል አይደለም። ህዝባችንን ማንጠብቅ ከሆነ ተመልሶ ይዘረፋል፣ ተመልሶ ይገደላል። ያ ከሚሆን ሰላም ይሻላል፣ የኛው ህዝብ ነው ከሚጎዳብን ይቅርብን ብለን የወሰንነው። ዛሬ የቲፒኤልኤፍ አንዳንድ ሰዎች ያላቸውን አቋም ሳይ ምን ያክል ህዝባቸውን እንደሚጠሉ ምን ያክል የህዝባቸው በደል እንደማያማቸው ነው የሚገባኝ። ድሮም ብያለሁ፣ አሁን ደግማለሁ። እኛ እውነት ስላለ በቅንነት ለህዝባችን ማገልገል ስለምንፈልግ ቲፎዞ ባይጮህ፣ ሶሻል ሚዲያው ባይጮህ፣ አክቲቪስቱ ባይጮህ
እውነተኛው ፈራጅ ግን ስለሚያይ ማንም አያሸንፈንም። ማንም ቲፒኤልኤፍ በኤርትራ ወታደር ዘረፋ እንዳይካሄድበት ስንጠብቀው ኖረን አማራ ክልል ሲገባ ቲፒኤልኤፍ ያደረገው ነገር ያሳፍራል። ፋብሪካዎች አፍርሷል፣ ትምህርት ቤት አቃጥሏል፣ ባንክ ዘርፏል። የኢትዮጵያ መከላከያ ሰራዊት መቀሌ ነበረ በብቸኝነት ቲፒኤልኤፍን አባሮ ሻቢያን ሳያስገባ መቀሌ አንድ ቤት የፈረሰ አታገኙም። አንድ ቤት ቲፒኤልኤፍስ ቢሆን አማራ ክልል መጥቶ እንደዛ አይነት ነገር ማድረግ ነገ ለሚቀየር ታሪክ አስፈላጊ ነበር? እንደዚህ ያለው ኢትዮጵያን ያላስቀደመ ለጊዜ ድል፣ ለጊዜ ሳውንድ ባይት፣ ለሚዲያ ጫወታ የሚደረግ የፖለቲካ ስብዕና በዘላቂነት በራሳችን ሕዝብ ላይ ጉዳት የሚያመጣ ብቻ ሳይሆን በታሪክ መነጽር ሊገባው በየነን ዛሬ ታሪክ እንዳነሳቸው በታሪክ ውስጥ ይነሳል። ታሪክ አያዳላም። ምን አይነት የፖለቲካል ስብዕና ነው የተገነባ ያለው ያላችሁኝ እንደሆነ ፈረንጆች ዴማጎግ ይሉታል። ዴማጎግ ፖለቲካል ካራክተር ያላቸው ሰዎች ወደ ፖለቲካ ሊደርሺፕ ሲመጡ የሚያስቀድሙት ምክንያት ሳይሆን ኢሞሽን ነው። ለምሳሌ የወልቃይትን ጉዳይ እንዴት እንደምንፈታ በህገ መንግስት አግባብ ብለን ከተስማማን በስተቀር ከተስማማን በኋላ ወልቃይት ካልተመለሰ ተስማምቶ ፈርመዋል እኮ። ይሄ ዴማጎግ ነው። በትንሽ ስሜት ህዝብን ለመቀስቀስ የሚደረግ ነገር ማለት ነው። ዴማጎገሪ ቀላል መፍትሄ ነው የሚፈልገው። ዘላቂ መፍትሄ ላይ አያተኩርም። ቀላል መፍትሄ መፈክር በመፈክር ለውጥ ይመጣ ኖሮ ባለፉት 50 ዓመታት እንደ ኢትዮጵያ መፈክራዎች እኮ አልነበረም። በመፈክር አይደለም ለውጥ የሚመጣው። ይሄ ዴማጎገሪ ነው፣ አደገኛ ነገር ነው። ተቋም ማፍረስ፣ ከፋፋይ ሐሳቦች፣ ትረስት ማጥፋት የመሳሰሉ የዴማጎግ ካራክተር ያላቸው ፖለቲካል ፐርሰኔል የሚከተሉት መንገድ ነው ኢትዮጵያ ውስጥ ያለውን ጉዳይ እያፋፋመ ያለው። በዘላቂነት ድል ያመጣሉ ወይ? በፍጹም። ለምን? ፕራግማቲስት አይደሉም። ፕራግማቲስት ማለት በየቀኑ ያለችውን እድል በመልካምነት የሚጠቀም ማለት ነው። ለምሳሌ ቅድም አንድ ወንድሜ ሲያነሱ የሚሰራው ቤት ለሀብታም ብቻ ነው አሉ። እኔ ያዋሪ ሰራውት ለሀብታም ነው? ይሄ ዴማጎግ ነው። እፍታ መውሰድ ነው። ፋክት አይደለም። መጥፎ ባህሪ ነው። ባይዘው ፋክትን እውነትን ዲናይ ማለት ጥሩ አይደለም። አርሶ አደር ይቀየር ብለን በየመንደሩ ያያችሁት በቲቪ ሰራ ነው ቤት የሚባል ያልነበራቸው ሰዎች ሽንት ቤትና ቤት ሶፋ ቲቪ ነው ማድረግ ለሀብታም አይደለም። ስንት ሀብታምስ ኢትዮጵያ ያለና ነው። እንደዚህ ያለው የፖለቲካ ሂደት ኢትዮጵያ ውስጥ ጉዳት እያመጣ ነው። ለምሳሌ ሸኔ ምን አለ? እኛ እነዚህ አሃዳውያን ናቸው፣ እነዚህ ሚሊካውያን ናቸው፣ እነዚህ ምናምን ናቸው፣ ከነዚህ ጋር ትግል ትክክል አይደለም ብሎ ጫካ ገባ። እኛ ዩኒቲ ፓርክ ስናስመርቅ ዩኒቲ ፓርክ ማስመረቅ ወንጀል ነው ብለው አሁን ዛሬ ከእንትና ጋር ሰርግና ምላሽ። ታዲያ እንደዚህ ከሆነ እኛ ለምን ተከሰስን? እፍታ ነው። ትናንትና ምን ብዬ ነበር፣ ምን ሰርቼ ነበር፣ የት ጋር ቆሜ ነበር የሚል ነገር አይታይም። ሰው የዕለት ዕለቷን ብቻ ስለሚያይ ማለት ነው። ይሄ ዴማጎገሪ የተጠናወተን ያለ ባህሪ የኢትዮጵያን ፖለቲካ በከፍተኛ ደረጃ የሚያዛባና ጉዳት የሚያመጣ ነው። የኛ ምርጫ በዘላቂነት ነገን በሚፈውስ ጉዳይ ላይ ማተኮር ነው። ለዚህ አንደኛው መፍትሄ የማድረግ አቅማችን ማሳደግ፣ የኢትዮጵያን የማድረግ አቅም ማሳደግ። በምን? በኢኮኖሚ እድገት፣ በተቋም ግንባታ። ክቡራትና ክቡራን፣ ከዚህ ለውጥ ጊዜ ለውጡ ሲመጣ
የኢትዮጵያ አየር ኃይል አንድ ቢጫ ሄሊኮፕተር ብቻ ነው አየር ላይ ማብረር የሚችለው። የተቀረው ግራውንድ ሆኗል። ዛሬ በተለያየ ስም የሚጠሩ ከመቶ በላይ አውሮፕላኖች የኢትዮጵያ አየር ኃይል አለው። ከመቶ በላይ ሰምታችኋል። ከመቶ በላይ ለምንድን ነው ተቋምን ገነባው ያላችሁ እንደሆነ ባንዳው ከማቁሰል አያልፍም። ዝግጅቱ ለቁስል ሳይሆን ምሰሶ የሚገዳደሩ ኃይሎች ከመጡ ኢትዮጵያን ለማጽናትና ለማስቀጠል ነው። ስራችን እሱ ላይ ነው። ለምሳሌ ጠላቶቻችን ለባንዳዎች 10 ብር ደሞዝ መክፈል የሚችሉ ከሆነ እኛ ለኢትዮጵያ 100 መክፈላችንን ማረጋገጥ አለብን። ከነሱ የበለጠ ሀብት ካላመነጨን በስተቀር በሀብት ምክንያት፣ በሚዲያ ምክንያት፣ በዲፕሎማሲ ምክንያት ጫና ያመጣሉ። ለምሳሌ የኤርትራ መንግስት የኢትዮጵያ መንግስት የውስጥ ጉዳዩን መፍታት ሳይችል ቀርቶ የቀይ ባህር ጉዳይ ያነሳል ብሎ ይከሳሉ። የውስጥ ጉዳያችን ላይ ሽንኩርት ከታፊው፣ በርበሬ አቅራቢው፣ አማሳዩ ተቀምጦ ሳለ ውስጥና ውጭ የሚለው ጉዳይ እንዴት ይሆናል? መብቃት ነው መፍትሄው። አሁን ለዚህ ምክር ቤት ማረጋገጥ የምፈልገው ኢትዮጵያን መጉዳት የሚፈልጉ ኃይሎች አሉ። ገንዘብ ፋይናንስ ያደርጋሉ። እመኑኝ ግን ኢትዮጵያን አይችሏትም። አልፈናል ከሱ። ገንዘባቸውን ያፈሳሉ፣ ይከስራሉ። እኛ እንቀጥላለን ጉዟችንን። በውስጥ የውይይት በር ክፍት ማድረግ አለብን። ዛሬ ባንዳ የተባለ ሰው፣ ዛሬ ከኢትዮጵያ ተቃርኖ የቆመ ሰው ልብ ገዝቶ በቃኝ ካለ ሁሌ ክፍት መሆን አለብን። ቂም መያያዝ አያስፈልግም። የግል ጉዳይ አይደለም፣ የሀገር ጉዳይ ስለሆነ አንዳንዱ ተሳርቦ ሊሆን ይችላል፣ ጎርቶ ሊሆን ይችላል። ልቤ ታድሷል፣ አእምሮዬ ተቀይሯል ካለ በራችን ክፍት መሆን አለበት። ይቅር ለማለት አላደረግንም። እኛ ይሄን ከእስር ቤት ጀምሮ ስንቱን ይተው ነው። ለምን? ኢትዮጵያ አይተኛ ጉዳያችን ስም አይደለም፣ ጉዳያችን ስድብ አይደለም። ኢትዮጵያን የሚጠቅም እስከሆነ በይቅርታ ለማለፍ ዝግጁዎች ነን። በዚህ ደግሞ በጣም በርካታ ሰዎች በአፋር፣ በቤኒሻንጉል፣ በኦሮሚያ፣ በአማራ በጣም ብዙ ሰው እየተመለሰ ነው። መመለስ እኮ ፋሽን ነው። ድሮ መውጣት ፋሽን እንደነበረው መመለስ ፋሽን ነው። ማንም ሰው ለሰላም ዝግጁ እስከሆነ ድረስ ለመወያየትና ለይቅርታ ዝግጁ መሆን ያስፈልጋል። ለኢትዮጵያ ሲባል የግል ስሜትን ወደ ጎን ትቶ ማለት ነው። ብሔራዊ ጥቅም ላይ አሁን ያለው ሁኔታ በጣም ተሻሽሏል። በጣም ለምሳሌ በጫካ ያሉ አንዳንድ ግለሰቦች ብልጽግና ጋር ሲታገሉ ቆይተው የትግሉ አቅጣጫ መልክ ስቶ ባዳና ባንዳ መቀናጀቱን ሲያዩ እኛማ ጉዳያችን እንደዛ አለን ብለው የተመለሱ አሉ። እዛ ሆነው ምን አይነት ጥይት ቤት በኩል ምን አይነት ሬዲዮ የገባ እንዳለ መረጃ ይሰጡናል። ለአሁን ሲታይ ጠላት ናቸው፣ ግን በኢትዮጵያ ጉዳይ ላይ በኢትዮጵያ ጥቅም ላይ የመጣ ሲመስላቸው ደግሞ አእምሯቸው ተቀይሮ ልብ ገዝተው ለመከላከያ መረጃ የሚሰጡ ደግሞ ሰዎች አሉ። ለውጥ አለ ማለት ነው። የሚደንቀው ነገር በኢትዮጵያ ጉዳይ ላይ የማይደራደረው በአማራ አካባቢ በኦሮሚያ አካባቢ ያለው ብቻ አይደለም። በትግራይ አካባቢ ያለውም ወታደር ለትግራይ ጥቅም ነው እንጂ ነው የሚሞተው ኢትዮጵያ መጉዳትም አልፈልግም ብሎ የሚቆመው ኃይል ቀላል ቁጥሩ ቀላል አይደለም። ይሄ በብሔራዊ ጥቅም ላይ ያለ አንደርስታንዲንግ እና መግባባት እየተሻለ እንደመጣ ያመለክታል። መፈናቀል በሚመለከት ኢትዮጵያውያን በፈለጉት ከባቢ በሰላም ሰርተው መኖር ህገ መንግስታዊ መብታቸው ነው። ማንም ይሰጣቸው ቢከለክላቸው ጉዳይ አይደለም።
መብት ነው። የተፈናቀሉ ሰዎች መመለስ ይፈልጋሉ። ቀድሞ የነበሩበት ከባቢም ይምጡልን ይላል። ማን የያዛቸው ነው ጉዳዩ። ለምሳሌ ጦርነት ሲጀመር ትግራይ ከኢሉባቦር ሸሽተው ትግራይ የሄዱ ሰዎች ነበሩ፣ አርሶ አደሮች። የተከበረው ምክር ቤት ከዛ ከመጣችሁ ሰዎች ኢሉባቦር ስትሄዱ አጥሩ ይሄን ጉዳይ ትክክለኛ መረጃ ነው። ሰዎቹ ሸሽተው ትግራይ ገብተዋል። ኢሉባቦር ያሉ አርሶ አደሮች ከነሱ ማሳ ቡና ለቅመው ሽጠው ገንዘቡን በአካውንታቸው ያስገባሉ። ሰዎቹ የሉም። ከእርሻቸው ላይ የተመረተ ምርት ሽጠው ገንዘቡን በራሳቸው አካውንት ያስገባሉ። ሰዎቹ የኛ ሰዎች በሌለንበት ሰርተው አካውንታችን እያስገቡ ነውና በቃ እንመለስ ብለው ተመልሰው ኢሉባቦር አሉ። እየኖሩ ነው። በራያ አይታችኋል፣ ሰው ተመልሷል፣ እየኖረ ነው። በጸለምት አይታችኋል፣ ሰው ተመልሷል፣ እየኖረ ነው። ብዙ ኦሮሚያ አካባቢ ተመልሷል፣ እየኖረ ነው። የቸገረን አሁን ወልቃይት አካባቢ ነው። ሊፈታ ያልቻለው ጉዳይ ልክ ገበሬ ዘር ዘርቶ ከዝናብ በኋላ ምርት እንደሚጠብቀው አምኖ ዘር ዘርቶ ከሆነ ወራት በኋላ የተሻለ ያፍራል ብሎ እንደሚጠብቀው ስደት፣ መፈናቀል፣ ስቃይ ዘርተው ከሌሎች ኃይል እርዳታ የሚጠብቁ ሰዎች አሉ። ስቃይ ዘርተው፣ መከራ ዘርተው፣ ችግር ዘርተው የተፈናቀልን አትሄድም ብለው ይዘው ማለት ነው። ተፈናቃይ ያልተመለሰበት አካባቢ ሰው እንዳይመለስ ለፈለገ ሳይሆን ሰዎቹ መመለስ ስለማይፈልጉ ሳይሆን ተፈናቃይን መያዣ ያደረገ ፖለቲካ ኢትዮጵያ ውስጥ በመኖሩ ነው። ልክ መንገድ ላይ ስትሄዱ የኔ ቢጤዎች ልጆቻቸውን መለመኛ እንደሚያደርጉት ልጆቻቸውን ታቅፈው ይለምኗቸዋል። ብር ስጧቸው፣ ልጃቸውን ተቀበል ተቀበይ ይላሉ። ከተቀበሉና ከሄዱ በኋላ ወዲያው ይቀበሏቸዋል። ታውቃላችሁ፣ የነሱ ስራ ከሰጪው ተቀብሎ ማቀበል ብቻ ነው። ያ ገንዘብ ምን ላይ እንደሚውል አይወስኑም። የኔ ቢጤዎች ልጆቻቸውን መለመኛ እንደሚያደርጉት አንዳንድ ፓርቲዎች ተፈናቃይን የራስ ህልውና ማቆያ ያደርጓቸዋል። ይህን ለማሻሻል ብዙ ሙከራ ተደርጓል። ብዙ ስራ ተሰርቷል። የወልቃይት አካባቢ ነዋሪዎች ከትግራይ የሚፈናቀሉ፣ ከወልቂጤ የሚፈናቀሉ፣ ከአሶሳ የሚፈናቀሉ ወልቃይት በሰላማዊ መንገድ መኖር 100% መብታቸው ነው። ይሄ የፌዴራል መንግስት በጽኑ የሚያምነው ጉዳይ ነው። ነገር ግን ወልቃይትን በሚመለከት ሁላችሁም ታውቃላችሁ፣ ሚስጥር አይደለም። የይገባኛል ጥያቄ በአማራና በትግራይ ክልል ለረጅም ጊዜ ቆይቷል። ሁለቱም ክልሎች ማስረጃ አስደግፈው ተቀባይነት ይኖረው አይኖረው ይሄ ቦታ ይገባኛል ይላሉ። ፌዴራል መንግስት እያለ ያለው ሰው አይፈናቀል፣ ባለበት ይመለስ፣ ራሱን ያስተዳድር፣ ራሱ ይወስነው ነው። አንድ ሰው እዚህ ተቀምጦ ከሚወስን በሪፍረንደም በህጉ አግባብ ይወሰን ነው። ለምን ማን መወሰን ይችላል? አሁን በዛ ህዝብ ህልውናና መሻት ላይ ማን ከእናንተ መካከል መወሰን ይችላል? ራሱ ህዝቡ ቤቱ ገብቶ በሰላም ኖሮ እኔ ልተዳደር የሚገባኝ እዚህ ወይም እዚያ ነው ካላለ በቀር የትኛው ባለስልጣን ነው በቃ የሚገባህ እዚህ ነው ብሎ መወሰን የሚችለው? ይሄው ባለፉት አመታት በዚህ ምክንያት የወልቃይት ህዝብ እንደ የትኛውም ኢትዮጵያዊ የሚገባውን በጀት ማግኘት ሲገባው፣ ትምህርት መደገፍ ሲገባው፣ ጤና መደገፍ ሲገባው ፌዴራል መንግስት ማገዝ የሚገባውን ነገር ሳያግዘው እንዲቆይ ያደረገው ጉዳይ ይሄ ጉዳይ በሰላም ሊፈታ ይሻላል፣ ሁለት ወንድማማች ህዝብ በሚያባላ መንገድ ሊፈታ አይገባውም ከሚል ጽኑ እምነት ነው። እኔ አልወስንም የወልቃይትን ጉዳይ፣ ተስፋ አደርጋለሁ እናንተም አትወስኑም። የሚወስነው የዛ አካባቢ ህዝብ ነው። ለዚያ ፓርቲዎች አስቻይ ነገር መፍጠር የሚጠበቅባቸው ይመስለኛል። ነገር ግን
ከትግራይ ሰው ተፈናቅሎ አማራ ክልል፣ ኦሮሚያ፣ አዲስ አበባ አይኖርም ወይ ያላችሁኝ እንደሆነ በትግራይ ውጊያ የተሳተፉ ወታደሮች የትግራይ ህዝብ አይደለም የተሳተፉ ወታደሮች አሁን ጫካ ብትሄዱ ስራ ላይ ናቸው። ፕሮጀክት ይሰራሉ። ወታደሮች አዲስ አበባ ውስጥ ሞልተዋል፣ አርባ ምንጭ ሞልተዋል፣ ሐዋሳ ሞልተዋል። ሀገራቸው ነው። በሌላውም አካባቢ ይሄ የአጭር ጊዜ ድልን ታሳቢ ያደረገ በዘላቂነት ህዝብ የሚጎዳ ነገር ማድረግ ተገቢ አይመስለኝም። በእኛ በኩል የወልቃይት አካባቢ ነዋሪዎች የተፈናቀሉ ዛሬ ከሰዓት እንኳን ቢመጡ እንቀበላቸዋለን። የኢትዮጵያ መንግስት አቅም በፈቀደ መጠን ኑሯቸው እንዲመቻች እናግዛለን። ጸለምት እንደሆነው፣ ራያ እንደሆነው፣ አዲስ አበባ እንደሆነው፣ ኢሉባቦር እንደሆነው እናደርጋለን። ሌላው ጉዳይ ግን በህዝበ ውሳኔ ሊፈታ ይገባዋል። ይሄ ዲሞክራሲያዊ አካሄድ ብቻ ሳይሆን ህገ መንግስታዊ ነው። ህገ መንግስቱ ባለበት ሁኔታ ውስጥ ያንን ጥሶ መወሰን ለአንዳንዶቻችን የሚቻለን አይመስለኝም። በዚህ አግባብ ቢታይ መልካም ነው። ፕሪቶሪያ ፍቱን መድኃኒት ነው። ቅድም እንዳልኩት አሸንፈን ሰላሙ ይሻላል ብለን ነው የተፈራረምነው። ፕሪቶሪያ ፕራይመሪሊ ለፌዴራል መንግስት የሰጠው ግዴታ መብራት፣ ቴሌኮም፣ አየር፣ በጀት ድጋፍ፣ ባንክ፣ ሰርቪስ ትግራይ ይፈጠር ነው። 100% መልሰናል። 100% ከዛ በላይ በዛ ሳይድ የታጠቀ ይፍታ፣ የተፈናቀለ ይመለስ ነው። ከፊሉ መጥቷል፣ ከፊል ይቀራል። አሁንም እዛ ላለው ኃይል የኔ መልእክት ህዝቡ ወደ ቤቱ ይግባ፣ ወደ ቀዬ ይግባ፣ ስራውን ይስራ። እኛ ፖለቲካሊ እንጨቃጨቅ ስለ ቀለሙ ጉዳይ ህዝብ እያሰቃየን አይሁን የሚል ነው። ትግራይውን አንጻራዊ ሰላም አለ። እንደምታስታውሱት ከህዝብ ጋር ውይይት አድርጌያለሁ። እኔ ከተለያዩ ወረዳ መጥቶ ተወያይተዋል። የሀገር ሽማግሌዎች፣ የፖለቲካ ሰዎች ብዙ ስብሰባ አድርጌያለሁ። የትግራይ ህዝብ ሰላም፣ ልማት ይፈልጋል። የትግራይ ህዝብ አሁን ካለበት ውጥንቅጥና አረንቋ የሚያወጣው እንደ ሌሎች አካባቢዎች ራሱ ተግቶ ለፍቶ መልማት ይፈልጋል። የትግራይ ህዝብ ከሌሎች ወንድም ኢትዮጵያውያን ጋር በሰላም መኖር ይፈልጋል። ታዲያ ችግሩ ምንድነው ያላችሁ እንደሆነ ይሄ ስልጡን ፖለቲካ የሚያቅ የታገለ ያታገለ ህዝብ መድረክ እንጂ ተዋናይ መሆን አልቻለም። በፖለቲካ አውድ ውስጥ መድረክ እንጂ ተዋናይ መሆን አልቻለም። መድረክ ይጫወቱበታል እንጂ አይጫወትም። የትግራይ ህዝብ ከመድረክነት ወጥቶ የፖለቲካ ተዋናይ ለመሆን ራሱን በአዲስ ቲንኪንግ መቃኘት አለበት። ሁል ጊዜ በአንድ አይነት አስተሳሰብ የምንቆይ ከሆነ ብዙ ነገር ሉዝ እናደርጋለን። ድሮ አባባል ነው፣ አሁን ግን ይታያል እኮ። መቀሌ ባለፉት በ3 ዓመታት እንደ አዲስ አበባ፣ እንደ ባህር ዳር፣ እንደ ድሬዳዋ፣ እንደ ጅጅጋ ተሰርታ ቢሆን ምን እንደምታስቡት? ሁሉም እኩል ገቢ ያለው እኩል ድጋፍ አለው። ሐሳብ ከሌለ ግን ጊዜ ካልሰጠን ግን ልማት አይሰራም። እና የትግራይ ህዝብ በቀጣይነት የፖለቲካ መድረክ ሳይሆን ተዋናይ እንዲሆን መደገፍ ያለበት ይመስለኛል። በትግራይ ውስጥ ከአንድ በላይ የፖለቲካ ፓርቲዎች አሉ። 5፣ 6፣ 10 ፓርቲዎች አሉ። ችግር የሆነው አብዛኛዎቹ የትግራይ ፖለቲካ ፓርቲዎች ያሉበትን ደረጃ ማሻሻል አልቻሉም። የትግራይ የፖለቲካ ኃይሎች የአጃቢ ተዋንያን ሚና እንጂ የመሪ ተዋንያን ሚና መጫወት አልቻሉም። አንድ ቲያትር የሚሰራ ሰው ሁል ጊዜ አጃቢ አይሆንም። 5 ዓመት ያጅብና አንድ ቀን መሪ ተዋንያን ይሆናል። መሪ ተዋንያን ወደ መሆን ካላደጉ በቀር አጃቢ ተዋንያን ሆነው ተሰብሰቡና ምርጫ ያስፈልግም ብላችሁ መግለጫ አውጡ፣ ተሰብሰቡና እንደዚህ አድርጉ ከሆነ እዛ አካባቢ ያለው ፖለቲካ እድገት ወደሚፈለገው ደረጃ አይደርስም። ህዝቡ ከመድረክነት ወደ ተዋናይነት፣
የፖለቲካ ፓርቲዎች ከአጃቢ ተዋናይነት ወደ መሪ ተዋናይነት ሲቀየሩ ግን የሰለጠነ ህዝብ ፖለቲካ የሚያቀዝብ ንግግር የሚያቀዝብ ስለሆነ ብዙ ጉዳይ ይቀየራል ብዬ አስባለሁ። እዛ አካባቢ ላለው ኃይል በጣም ቀለል ባለ መንገድ መልሴ አንድ አርሶ አደር በሐምሌ ዶፍ ዝናብ ብቻ ሳይሆን መብረቅ እየጣለ ዝናቡና መብረቁ ከማሳው ያላስቀረውን ገበሬ መስከረም ላይ ወፍ ጮኻለችና ወፍ ስለምትጮህ አልወጣም ወደ ማሳ አይሄድም ብሎ የሚፈራ ገበሬ አይኖርም። ዶፍ ደፍሮ መብረቅ ደፍሮ የወፍ ጮት ሲሆን እንደ ሙዚቃ ያየው ይሆናል እንጂ የወፍ ጮትን ፈርቶ ከማሳው አይከለከልም አይቀርም። የዚህ መንግስት ታሪክ ይኸው ነው። አሁን ያለው ድምጽ እንደ ወፍ ድምጽ ነው። ዝናቡ መብረቁን አልፈነዋል። ማንኛውም መጠነኛ ትንኮሳዎች እንደ ወፍ ድምጽ ከማስተናገድ ያለፈ ድካም አይኖርብንምና መሰብሰብ ጥሩ ይሆናል። ምርጫ በሚመለከት የተነሱ በጣም ገንቢ ሐሳቦች አሉ። ምርጫ መሆን አለበት ቢሆን ጥሩ ነው የተባሉ ሐሳቦች እንዳለ እቀበላቸው። ትክክል ነው። ምርጫ እንደዚያ ዲሞክራሲያዊ ሲሆን ጠቃሚ ነው። ምርጫ ድምጽ የሚሰጡ ዜጎች እንደ ጡብ ናቸው። በምርጫው የሚሳተፉ ፓርቲዎች ደግሞ እንደ ማገር ናቸው። በሚሊዮን ጡቦች ከ50 በሚልቁ ማገሮች የሚሰራ ቤት ነው የሚሆነው። በርከት ያሉ ሰዎች ጡባቸውን ካልጣሉ፣ የሚሳተፉ ሰዎች ማገራቸውን ካላኖሩ ጠንካራ ቤት አንገነባም። የዘንድሮ ምርጫ ሰላማዊ፣ ፍትሃዊ፣ አካታች ባለፈው ካየነው ምርጫ በሁሉም መስፈርት የተሻለ እንዲሆን አበክረን ነው ይሰራ ያለነው። አሁን ሚኒስትሮች ከሞላ ጎደል ሁሉም ሪጅን ላይ ነው ያሉት ቅድም የተባለውን ችግር ለመፈተሽ። አሁን እኔ የተሻለ ምርጫ ይኖራል እያልኩ ነው። አንዳንዶች ሰክታችኋል። ለኢትዮጵያ ሕዝብ መልሴ በውጤት እንየው ነው። የኔ እምነት ይሄ ፓርላማ አሁን ካሉ 5 እና 10 ሰዎች በ5 እና 10 እጥፍ ያደገ ድምጾች ይሰማሉ ብዬ አምናለሁ። እፈልጋለሁ። የአንድ ፓርቲ ድምጽ ከሆነ ለኢትዮጵያ አይጠቅማትም። ግን እኔ እንደዛ ነው የማምነው። ስልጣናችን እንደሱ ነው፣ ክትትላችን እንደሱ ነው። እናንተ የለም ብላችኋል። በውጤት እንየው። በእርግጠኝነት ግን አሁን ካሉ ሰዎች 5-10 እጥፍ ልዩ ድምጾች ፓርላማ ውስጥ እንደሚሳተፉ ጥርጥር የለኝም። ይሄን መንግስት ይሁነኝ ብሎ ይሰራዋል። አውድ ማስፋት ብቻ ሳይሆን ይሁነኝ ብሎ ይሰራዋል። ምክንያቱም ያስፈልጋል። ዛሬም እንኳን አንዳንዱ ለጠጥ ያለ ጉዳይ ቢኖርበትም በጣም ጠቃሚ የሚባል ግብአት ያገኘ ነው ከእናንተ ነው። መኖራችሁ ፋይዳ አለው፣ ጉዳት የለውም። እንደ ጉዳት የሚታያል በተለይ ለኢትዮጵያ። በዚህ ምክንያት በደንብ አበክረን የምንሰራበት ጉዳይ ይሆናል። መንግስት ስራውን እርግፍ አድርጎ ትቶ ምርጫ ላይ ገንዘቡን ጊዜውን እያባከነ ነው የተባለው ክስ ብልጽግና ደግሞ እኛን የኛ አባል መሆናችሁን ዘነጋችሁት እንዴ? ምርጫውን እርግፍ አድርጋችሁ ትታችሁ ቀን ከሌሊት ኮሪደር ትላላችሁ፣ ስራ ትላላችሁ ነው እያለ ነው ያለው። የትኛው ነው እውነቱ የሚለውን ለማየት ምክር ቤት አባላት ስትወጡ ዳታ አገላብጡ። የሁሉም አገር እድገት በምርጫ ዓመት ይቀንሳል። በምርጫ ዓመት የመንግስታት እድገት ይቀንሳል። ለምሳሌ የህንድ አምና ቀንሷል። የኛ ከአምናው በልጦ 10.2% ያድጋል ከተባለ የሚሰራ መንግስት አለ ማለት ነው። በምርጫ ዘመን ትሬንዱ መቀነስ እንጂ ማደግ አይደለም። ካደገ የሚሰራ መንግስት አለ ማለት ነው። ሚዲያ በሚመለከት እስከማውቀው ዝግጅት አለ። የሚቀር ነገር ካለ ምክር ቤቱ የሚዲያ ተቋማት ጠርቶ አቅጣጫ መስጠት ይችላል። ሚዲያ ለሁሉም በሚገባው በህግ አግባብ ማገልገል አለበት። ሚዲያን በሚመለከት ግን እንደው እግረ መንገድ ለማንሳት
እንደ ከዚህ ቀደሙ መንግስት ምን ጠብቅ አይመስለኝም። ምክንያቱም ኢቲቪ ብቻ ሳይሆን የኔም ስልክ ሚዲያ ስለሆነ የእርሶም ስልክ ሚዲያ ስለሆነ ዩቲዩብ አለ፣ ፌስቡክ አለ፣ ምናምን ብዙ መንገድ አለ ህዝባችን የምናገኝበት ብዙ የምንለምንበት ምክንያት ያለ አይመስለኝም። ብቻም ሳይሆን ወጣቱ የትኛውን የበለጠ የሚሰማው የሚለው ጉዳይም አከራካሪ ነው እና ሚዲያ እንደ ድሮ አሳሳቢ ጉዳይ አይመስለኝም። ያም ሆኖ ግን የመንግስት ሚዲያ ተቋማት ሁሉንም በሚያሳትፍ መንገድ መስራት አለባቸው። እምነቱም አቅጣጫውም ይሄ ነው። ችግር ካለ በእናንተ በኩል ቢፈተሽ እኛም ክትትል እናደርጋለን። ምርጫው ግን ባለፈው ከነበረው ምርጫ በእጅጉ አሳታፊ እንዲሆን ይሰራል። ያለ መስራትን ክቡር ያለ መስራትን ባለፉት 5 ዓመታት ከፍተኛ ሚና የነበራቸው የምክር ቤት አባላት ኢንክሉሲቭ ምርጫ እንዲኖረን ስለፈለግን እንደ አብርሃም በግ ጥለናቸው ያለፍናቸው አሉ። እዚህ እየተገባቸው መቀጠል እየቻሉ በሌላ ስራ እናስተማራቸዋለን አሳታፊ እናድርገው ብለን በሚል ምክንያት ብቻ ማለት ነው። ይሄን የኛዎቹ ስለሚያውቁት ከነሱ ጋር ስትነጋገሩ ይገባቸዋል ምን እያልኩ እንዳለው። ምርጫው አሳታፊ ይሆናል። እዚህ ጥሩ ያገለግላችሁ ሰዎች ምርጫው ተሳተፉ፣ መንግስት ያገለግላላችሁ፣ ችግር አይደለም ማለት ነው። የኔም የእናንተም ፍላጎት ኢንክሉሲቭ ከባቢ ለመፍጠር መክፈል ያለብን ዋጋ ካለ እየከፈልን መሄድ ግዴታ ስለሆነ ጸጥታዊ መለከት በቀና መንገድም ቢስተካከል ቢሟላ የተባለ ጉዳይ አለ። በሌላ መንገድ እንዴት ምርጫው ይካሄዳል ሰላም የለም በሚል ጫፍም የተነሳ ጉዳይ አለ። ቅድም እንዳነሳሁት 88000 ዳታ ሰብሳቢዎች በ19650 ቀበሌዎች ዳታ ሲሰበስቡ ነበር። ከ19000 ቀበሌ በላይ የሎ ኢንፎርስመንት ኤጀንሲስ የጸጥታ ሁኔታ አጥንተው ማፕ ሰርተዋል። አሁን ኢትዮጵያ ውስጥ ያለው የሰላም ሁኔታ ባለፈው ካለው በእጅጉ የተሻለ ነው። ምርጫው ይደረጋል። ምርጫው ሰላማዊ ይሆናል። በምርጫ የተሳተፉ ተጠቃሚ ይሆናሉ። ያልተሳተፉ ቢያንስ 5 ዓመት ይቆጫሉ። ሰላም በሚመለከት በቀደም ወር ሳይሞላ ኢትዮጵያ ውስጥ ከ28000 በላይ ታቦት ውጭ ወጥቶ አድሮ በሰላም ተመልሷል። 28000 ታቦት ሚሊየንስ ከኋላ አስከትሎ ማለት ነው። አዲስ አበባ እኮ አይደለም፣ በድፍን ኢትዮጵያ። በቀደም ገና በሚሊዮን የሚቆጠር ሰው እንዳያችሁት ነጭ ለብሶ ነጭ መስሎ አክብሯል በየቦታው። መስቀል እንደዚሁ ነው፣ እሬቻ እንደዚሁ ነው። ባለፉት 6 ወራት ዘመን መለወጫን ብዙ አለን ብለን ብንተው መስቀል፣ እሬቻ፣ ገናና ጥምቀት አይነት የወል ባህል የማህበረሰብ ባህል የሚከበርበት ውጭ የሚከበርበት ባህል በድፍን አፍሪካ የለም። ይሄ ሁሉ ህዝብ ወጥቶ በዓል አክብሮ አንዳንዱም አድሮ እየተመለሰ ለ1 ሰዓት ምርጫ ሲሆን ሰላም እንዴት ይጠፋል? የሞኝ ዘፈን ሁልጊዜ አበባዬ ነው ይባላል። የሞኝ ዘፈን ምርጫ ሲደርስ መንግስት አደርጋለሁ ካለ አታድርጉ፣ ሰላም የለም፣ ኑሮ ውድነት ነው፣ እንትና ጸጉሩ ተመልጧል ይላሉ። መንግስት ኮሮና መጥቷልና ትንሽ ወራት እናቆይ ካለ የለም ምርጫ ማድረግ አለብን፣ ካለ ምርጫ ህገ መንግስት ይበላሻል፣ ዲሞክራሲ ይበላሻል ይላል። ለምን? ሽግግር መንግስት በየትኛው የአፍሪካ ሀገር ውስጥ ምርጫ ሳይደረግ ቀርቶ የሽግግር መንግስት የተፈጠረው? ኤርትራ? የት እናውቃለን? ከየት ተማርነው? ይሄንን ምርጫ ተደረገም አልተደረገም ተጎጂው ምርጫ ተወዳድሮ እድል መሞከር ያለበት ኃይል ነው እንጂ ስልጣን ላይ ያለ መንግስት አይደለም። ይሄ መጥፎ ልምምድ ነው። ጅባልና እንዳትበሉ ምርጫ አታድርጉ ብሎ የሚቀሰቅሱ ብዙ አሉ።
ሰምታችሁ እንደሆነ አላቅም በአንድ መደር ወጣቶች የሩጫ ውድድር ያደርጋሉ። ባረጉ ቁጥር አንደኛው ያሸንፋል። ባረጉ ቁጥር አንደኛው ያሸንፋል። እንደማያሸንፍ ስለሚያቅ አንድ ቀን ዘይዶ መጣ። ልክ ሩጫ ተጀምሮ ሰዎች ሞት ሲጀምሩ ጅብ መጣላችሁ አለ፣ ጮኸ። ወደፊት የሮጠ የነበረው ሰው ጅብ መጣ ብሎ ወደ ኋላ ተመልሶ አልፎት ሄደ። እነሱ ወደዛ ሲሮጡ ወደዚህ ሮጦ ቀደማቸው። አሁን ጅብ አለና ምርጫ አትውጡ፣ ከዛ ሽግግር መንግስት መጥቶ የቀደምን እንሆናለን የሚል አደገኛ በሽታ በወንድሞቻችን ጭንቅላት ውስጥ ገብቷል። ይሄ ጠቃሚ አይደለም። ምርጫ ጥሩ ነው። ፐርፌክት እንኳን ባይሆን ልምዱ ጥሩ ነው። ፐርፌክት ላይሆን ይችላል፣ ግን ልምድ ጥሩ ነው። በእኛ በኩል ያለ ኮሚትመንት ግን በዚህኛው ምክር ቤት በእያንዳንዱ ክልል ምክር ቤትም ብዙ ድምጾች እንዲሰሙ መንግስት ይሁነኝ ብሎ መስራት አለበት። ታች በወረዳ አካባቢ የተባለው ይሄው ነው አቅጣጫው። በዚሁ ይሰራን ያለ ነው። ምናልባት ግን እርሱ ያሉት ችግር ካለ እንፈትሻለን፣ እናስተካክላለን። ዋናው ጉዳይ ግን በፍሬያቸው ታውቃቸዋላቸው እንደሚባለው በውጤቱ ይለያል የእርሶና የኔ አቋም ማለት ነው። እና ምርጫው የተሻለ እንደሚሆን ተስፋ አደርጋለሁ። ያልተመዘገባችሁ ተመዝገቡ፣ ያልወሰናችሁ ወስኑ። ሰፊ እድል የሚገኝበት ምርጫ ስለሆነ መወዳደር ጥሩ ይሆናል ብዬ አስባለሁ። ውይይት በሚመለከት ኢንክሉሲቭ ናሽናል ዲያሎጉ አሁን ያለበት ደረጃ ከኔ ይልቅ እናንተ ሪፖርት ይኖራችኋል። በእኛ ሀገር መልካም ውይይት ከመኝታ ይበልጣል ይባላል። አልጋ አካልን፣ ውይይት ልብን ያሳርፋል። በመወያየት ውስጥ ብዙ የማናያቸው የማናቃቸው ስብራቶች ይጠገናሉ። መወያየት ክፉ አይደለም፣ ጥሩ ነው። ኢትዮጵያውያን ለዘመናት ጦርነት ሰርተዋል። ለዘመናት ጦርነት አበጃጅተው ታሪክ ሰርተው አልፈዋል። አሁን ያለን ትውልድ ደግሞ በውይይት ሀገረ መንግስት እንስራ። ለመወያየት ዝግጁ መሆን ጥሩ ይመስለኛል። ተቋሙ እኔ ባለኝ መረጃ በመቶ ሺዎች አወያይቷል። አሜሪካ፣ አውሮፓ፣ መካከለኛው ምስራቅ፣ አፍሪካ ሳይቀር እንደ ከዚህ ቀደም አይነት ውይይት አይደለም። ኤቭሪዌይ ኢትዮጵያውያን አወያይቷል። በሺህ ገጾች የሚጠጋ አጀንዳ ሰብስቧል። እስካሁን ያለው ስራ አጀንዳ መለየትና ለዋናው መድረክ የሚወያዩ ሰዎች መለየት ብቻ ነው። ትግራይም እንደነገሩኝ ከሆነ ከ10 በላይ ስብሰባ አድርገዋል። ከብዙዎች ጋር ተወያይተዋል። ከ95% በላይ የኢትዮጵያ ሕዝብ ውክልና ሰጥቷል። ምንም ዲያሎጉን ሊያቆም የሚችል ነገር የለም። ዲያሎጉ ለሁሉ ክፍት ነው። እናንተና መወያየት አትችሉም ተብሎ የሚከለከል ግለሰብም ቡድንም የለም። አልፈልግም ካለ ግን የሚገደድ ደግሞ የለም። ለምሳሌ በአሁኑ ምርጫ 50 ሚሊዮን ኢትዮጵያዊ ካርድ መስጠት የሚያስችል መብት ቢኖረው በህገ መንግስቱ 40 ብቻ ፈቅዶ 10ን ቢብል አስገድደን ምርጫ መጣ አንለውም። እባካችሁ ምረጡ፣ አስፈላጊ ነው፣ ጠቃሚውን እንላቸዋለን፣ አናስገድዳቸውም። ውይይት ያስፈልጋል፣ እባካችሁ እንወያይ፣ ጠቃሚውን እንላለን፣ አናስገድድም። ማጆሪቲ ይወያያል፣ ህግን ተከትሎ የሚያሻሽለው ጉዳይ ካለ ያሻሽላል። ማይኖሪቲ በዛ ህግ ይገዛል ማለት ነው። እኔ ባለኝ ሪፖርት እስካሁን ባለው ውይይት በጣም ድግግሞሽ አለ። ኦሮሚያ ክልል የተነሳ አጀንዳ አማራ ክልል አለ፣ አማራ ክልል የተነሳ አጀንዳ ቤኒሻንጉል አለ። የህዝቡ ፍላጎት ይቀራረባል፣ አብዛኛው ጥያቄ ተቀራረበ ነው። ያን ግን በሰከነ መንገድ በበሰለ መንገድ ተወያይቶ ለልጆቻችን ጠንካራ ሀገረ መንግስት ለመፍጠር የሚያስችል መደላድል መስራት ከኛ የሚጠበቅ ይሆናል። ኮሚሽኑ አሁን ያለበት ደረጃ ከሞላ ጎደል አጀንዳ ለይቷል፣ ከሞላ ጎደል ተወያይ ለይቷል። ያንን ፋይል ዘግቶ ቀጣይ ስራ የሚሆነው የተመረጡ ሰዎችን አወያይቶ አጀንዳውን አብላልቶ ብዙዎቻችን አሳትፎ ለዚህ ምክር ቤት ለመንግስት የሚሆን ሪኮሜንዴሽን ማውጣት ነው። ይሄን በጋራ የምንከታተል ይሆናል። ሂደቱ ግን በጣም ጥሩ ይመስለኛል። ብዙ ትምህርትም ተገኝቶበታል። ለምሳሌ የኦሮሞ አርሶ አደር ከአማራ አርሶ አደር፣ ከሲዳማ አርሶ አደር፣ ከጋሞ አርሶ አደር የተለየ ፍላጎት እንደሌለው ይሄ ውይይት አረጋግጧል። ፍላጎታችን ከሞላ ጎደል አንድ ነው በሁሉም ጉዳይ። በአንዳንድ ጉዳዮችም ለማድመጥ የሌላውን ፍላጎት ለማስተናገድ ዝግጁ የሆነ ማህበረሰብም ታይቷል።
አልፎ አልፎ ደግሞ ጫፍ ይወጣም አለ። ይሄን የምናርቅበት የምናስተካክልበት እንደሚሆን ተስፋ አደርጋለሁ። ትምህርት በሚመለከት በኦሮምኛ እህት ያነሳችው ጥያቄ ባለፉት ዓመታት የተከተልነው መንገድ አንደኛ ስርዓት ትምህርት ማሻሻል ነው። ያው ታውቃላችሁ ፍኖተ ካርታ ቀርጸን 6-7 ዓመት ሆኗል ትምህርት ላይ መስራት ከጀመር። መሰረተ ልማት ማሻሻያ ቅድም እንዳነሳሁት ቅድመ መደበኛ ላይ አበክረን ሰርተናል። ዩኒቨርሲቲን በሚመለከት ያላቸው የነበሩ ዩኒቨርሲቲዎች በተቻለ መጠን ኳሊቲ ላይ ለመስራት ሙከራ አድርገናል። አሁን ትንሽ የቀደመ ሐሳብ ቢሆንም የተከበረው ምክር ቤት እንዲያስብበት እንፈልገው ከጥቂት ዓመታት በኋላ የዩኒቨርሲቲ ጉዳይ ጥያቄ ውስጥ መግባቱ አይቀርም። አሁን ባለው ዓለም በኤአይ ዓለም ኖሌጅ ነፃ በሁሉም ቤት እኩል ነው የሚደርሰው። ብቃት ማለት የኮሌጅ ዲግሪ ሳይሆን ስኪል ነው። ብቃት ማለት ዳታን አናላይዝ የማድረግ ካፓሲቲ ነው። ብቃት ማለት ኦፖርቹኒቲ ማነፍነፍና ግራብ የማድረግ ብቃት ነው። እነሱ ናቸው የሚፈጠሩት እንጂ እንዳሁን እንዳለው አይነት 4 ዓመት ተቀምጦ የሚጠብቅ ሰው ያለ አይመስለኝም። እየተባለ ያለው በመስኩ ምሁራን እየተባለ ያለው የዛሬ 100 ዓመት 150 ዓመት የትራንስፖርት ሚንስ የጋማ ከብት ነበር። ከዛ ጋሪ ሆነ። ከዛ በሰዓት 10 15 20 እያለ አሁን ያለው መኪና ተፈጠረ። የዛሬ 100 ዓመት የነበረ አውሮፕላን አልነበረም። አውሮፕላን 2 ሰው 10 ሰው 100 ሰው እየተባለ ካፕቴን የሌለው አብራሪ የሌለው አውሮፕላን ተፈጠረ። መንገዶች ድሮ የሚሰሩበት ስፋት እና ርዝመት አሁን የሚሰራበት፣ ድልድዮች አሁን የሚሰሩበት፣ ህንፃዎች አሁን የሚሰሩበት ሁሉ ነገር ተሻሽሏል። የትምህርት ስርዓቱ ግን የዛሬ 100 ዓመትም በክፍል ውስጥ መቀመጥ ነው። ጥያቄ ሲኖረው በተራ እጅ ያወጣል። አንተ ቀጥል ይባላል። ይጠይቃል። ለሱ ምላሽ ይሰጣል። በዚህ አይነት 20 ተማሪ ባለበት ክላስ ውስጥ አንድ ሰው ጥያቄ ጠየቀ፣ ለአንድ የተመለሰ አሁን ያለውን ዘመን መዋጀት አይቻልም። ጥያቄ ወዲያው ሳይመልቲኔስ መጠየቅ አለበት። የትምህርት ስርዓቱ ራሱን አላሻሻለም የሚል ትችቶች አሉ። እኛ አሁን በአጭር ጊዜ ውስጥ የምናስበው ያለ ዩኒቨርሲቲ ኳሊቲ ኢንሃንስ ማድረግ ነው፣ ማሻሻል ነው። ግን ታችን እንስራ፣ ዲጂታል ስኪል እንገንባ፣ ለነገ ውድድር እንዘጋጅ። ያን ካደረግን የመምህራን ስልጠና፣ የመምህራን ኑሮ ማሻሻል፣ የምዘና ሂደት ማሻሻል፣ ቴክኖሎጂ መጠቀም፣ እነዚህ ጉዳዮች ትምህርትን ይቀይራሉ። መምህራንም ማወቅ ያለባቸው፣ ተማሪዎችም ማወቅ ያለባቸው ሰው ከስልኩ የሚያገኘውን የእውቀት ልክ የትኛውም ተቋም አይሰጠውም። በእኔ ስልክ ውስጥ ያለችውን እውቀት የትም ቦታ ሄጄ አላገኝም። የፈለኩትን ጥያቄ መልሳለኝ። ያን ስኪል ዴቨሎፕ ማድረግ ያስፈልጋል። በሰላም ምክንያት የማይማሩ ከባቢዎች ለተባለው በኢትዮጵያ አንድ አባባል አለ። ፈጣሪ ከፈቀደ ጠላት አይስጥህ፣ ከሰጠህም ደንቆ ጠላት አይስጥህ ይባላል። ሎርድ ኦፍ ኢግኖራንስ ይላሉ ፈረንጆች። ሎርድ ኦፍ ኢግኖራንስ ደንቆሮ ጠላት ዛሬን ሳይሆን ነገን ነው የሚገለው። ጠላት አሁን ይገላል። ደንቆሮ ግን ልጅ ትምህርት ቤት እንዳይደርጉ ነገንም ይገላል፣ ዛሬ ብቻ ሳይሆን። ኢማጂን ልጆች ትምህርት ቤት እንዳይሄዱ የሚከለክል ነፃ አውጪ ታጋይ ያልተማረ ሰው ነገ ሰብስቦ ምን አይነት መንግስት እንደሚሆን አስቡት። አሁን ባለው ዓለም ውስጥ ይሄ በጣም አደገኛ ስብራት ነው። ይሄን መግራት ማስተካከል ያስፈልጋል። እዛው ላይ ያለ ድርድርን በሚመለከት ቅድም ተነስቶ የነበረው ጉዳይ ቅድም እንዳነሳሁት ከሁሉም በሰላማዊ መንገድ መነጋገር ላይ የሚፈልግ ሰው በራችን ክፍት ነው፣ ለይቅርታ ዝግጁ ነን። ነገር ግን ስሙ ዳቦ ነው፣ ስሙ አምባሻ ነው፣ ስሙ ድፎ ነው የሚለው ጉዳይ እኛ ያስጨንቀን። ከስሙ ሳይሆን ከዳቦ ነው ጉዳያችን። ስም ተቀየረ አልተቀየረ ሳይሆን ዋናው ጉዳይ ዳቦም ይሁን ድፎ ሰላም እስከፈለገ ድረስ ለመነጋገር፣ ይቅር ለማለት፣ ለማቀፍ፣
በመንግስት በኩል ዝግጁ ነን። የስንዴ ዳቦ ጠዋት ተነስቶ ቂጣ፣ ቀጥ ተነስቶ አምባሻ፣ ማታ ተነስቶ ድፎ በሆነ ቁጥር ግን አቋማችን አይቀያየርም ማለት ነው። ጤና በሚመለከት እንደተባለው የምርት ችግር መድኃኒት ላይ አለ። ከጥቂት ዓመት በፊት 8% እናመርት ነበር ለሎካል ፍጆታ፣ አሁን 42% ደርሰናል። ትልቅ ምርታ ነው፣ ግን ብዙ ይቀረናል። ስርጭት ላይ ችግር አለ። ኦቶሜሽን ጀምረናል። ጤንነት የሚባል አፕሊኬሽን አይታችሁ ከሆነ አንዱም ይሄን ችግር መፍቻ ተብሎ የተሰራ አፕሊኬሽን ነው። ሌብነት ስላለ ኤርሊ ፕሮዲክሽን ለማረጋገጥ የሚያስችል ሲስተም በመገንባት ላይ እንገኛለን። በስፋት ድጎማ ይሰጣል። ለምሳሌ ካንሰር ላይ 60% መንግስት ይደጉማል። እንግዲህ በጤና ተቋም በተሰራው ሪፎርም በጣም ከፍተኛ መርታ መጥቷል። አሁን በሰራነው ሴንሰስ ብዙ ጉዳይ አግኝተናል። የተሰራው ሴንሰስ ከ10 ዓመት አልፎታል ጤና ሴክተር ላይ። አሁን የሚሰራው ግን ብዙ መረጃ አምጥቷል። ለምሳሌ በጤና ተቋም የሚወልዱ እናቶች ከ37% 61 ደርሷል። አሁን ይሄ ቀጣይ ኢምፓክቱ ደግሞ ከ100 ሺህ ከሚወልዱ እናቶች 400 ገደማ ይሞት የነበረውን ወደ 141 ቀንሷል። ከ5 ዓመት በታች እና ከ1 ዓመት በታች ህጻናትን ሞት ሬት ቀንሷል። ገና ብዙ ስራ ቢጠበቅብንም ማርበርግ ወረርሽኝ ቅድም ተነሳው ቶሎ በማወቅ ቶሎ በማሳወቅ ላብ ራቶ በማደራጀትና ሙያተኞች በማሰማራት በተሰራው ስራ 3 ወር ባልሞላ ጊዜ ውስጥ መቆጣጠር ተችሏል። ይሄ ትልቅ እመርታ ነው። ሌላ ግን እግረ መንገድ ማንሳት የምንፈልገው የተከበረው ምክር ቤት በቅርቡ ከአሜሪካን ሀገር የማቃቸው ቤተሰቦች መጥተው ነበር። አንደኛው ሰው የአይን ችግር አለባቸው። ከዛ መጥተው የአይን ሰርጀሪ ኢትዮጵያ ተሰርተው እዚህ ከፍለው ሄዱ። አንደኛው ደግሞ ጥርስ ችግር ነበረባቸው። ጥርሳቸውን እዚህ ታክመው ሄዱ። እንዴት ሰው ከአሜሪካ መጥቶ ኢትዮጵያ ይታከማል? ጥያቄ ተፈጥሮብኝ ለማረጋገጥ ሞክሬ ነበር። በተለይ በጥርስና በአይን ወንድሞቼ ውጭ ሀገር እንዳትሄዱ፣ የተሻለ ሕክምና እዚህ አለ። የሚገርሙ ኢትዮጵያውያን ልምዳቸውን እውቀታቸው ይዘው መጥተው ጀምረዋል። ብዙ ናቸው ወይ? አይደሉም፣ ጥቂት ናቸው። ግን የአይን ሰርጀሪ እና ጥርስ በሚመለከት በጣም ምርጥ ኢትዮጵያውያን አዲስ አበባ ላይ ሕክምና ጀምረዋል። ላልሰሙ ለማሰማት ነው። ከዚህ ቀደም በጭንቅላትና በልብ ስትሮክ ሲያጋጥም አንስቻለሁ። ሰፊ አይደለም እንጂ ጥቂት ኢትዮጵያውያን ተምረው ሰልጥነው ተመልሰው መጥተው ሀገራቸው ውስጥ የተሻለ ነገር ለመስራት ጥረት እያደረጉ እነሱ መደገፍ፣ ከነሱ ጎን መቆም፣ የሚያስፈልጋቸውን ድጋፍ አድርጎ እንዲሰፉ፣ እንዲያድጉ፣ እንዲያብቡ ማድረግ ያስፈልጋል። ለኛው ጥቅም ሲባል ጤናን ከሞላ ጎደል ሪፎርሙ ውጤት ያስገኘ ቢሆንም ገና በጣም በርካታ ስራዎች ግን ይጠበቅብናል። ቅድም ለተነሳ ለበጀት ጉዳይ የጤና በጀት መልኩ ብዙ ነው። ግን ለምሳሌ ኬንያን ብንወስድ ፕራይመሪሊ ፕራይቬት ሴክተር ነው ጤና የሚሰራው እንጂ መንግስት አይደለም። የኛ ፕራይቬት ሴክተር በዛ ደረጃ ገና አልመጣም። ከተማ ውስጥ ጥሩ ነው፣ ወጣ ሲባል አልመጣም። በእኛ በኩል ግን በጀትም እየጨመር ግንባታም እየጨመር ለማስፋት ለማሳደግ ጥረት ይደረጋል። ሰርቪስ በሚመለከት መሶብ ያው ስንጀምር ትዝ ይላችኋል አምና፣ አሁን 33 ደርሰናል። ብዙዎች የተገነቡ ነው። በዚህ ዓመት 100 እንደርሳለን። 100 ቨርቹዋል ሰርቪስ መስጠት የሚያስችሉ ተቋማት መገንባት በአመት በሁለት ዓመት ጊዜ ውስጥ መቼም ሚራክል ነው፣ ትልቅ ስራ ነው። ሲስተም ዴቨሎፕ አድርገን ስለሆነ ግን በቂ ስላልሆነ በባስ ቨርቹዋል መሶብ እየሰራን ነው። አልጨረስንም። 2 ወር 3 ወር ይፈጅብናል። ልክ እንደ መሶብ ሲስተም ያለው ባስ ሰርተን በየሰፈሩ ሄደን ለምሳሌ እሁድ ቀን፣ ሰኞ ቀን እያን በየሰፈሩ ሄደን ከባስ ሰርቪስ ፕሮቫይድ እናደርጋለን። ይሄ ጥቅሙ ምንድነው? ራቅ እያልን ስንሄድ ህንፃ መገንባት ምናምን ችግር ከሆነ በየቦታው
በባሶችም የቨርቹዋል ሰርቪስ ሰጥተን የህዝቡን ሮሮ መቀነስ፣ ኤፊሺየንሲ ለማረጋገጥ፣ ሌብነት ለመቀነስ እንጠቀምበታለን። ልክ እንደ ፋይዳ፣ እንደ ፓስፖርት፣ ሞባይል መኒ፣ ግብር የመሳሰሉት ጉዳዮች በከፍተኛ ደረጃ ላይፋችን እያቀለሉ ነው። እሱን አጠናክረን የምንቀጥል ይሆናል። ውጤቱ ግን በጣም የሚያበረታታ ሆኖ ነው ያገኘሁት። እኔ የመጨረሻው ዲፕሎማሲ በሚመለከት የተነሳው ጥያቄ ውሃ ያስጠጣል። እሱ የአፍሪካ ቀንድ እንዳይቀደድ የተሰፋ እንዳይጣመር የተቀፈደደ አካባቢ ተብሎ ሊወሰድ ይችላል። ጂኦፖለቲክሱ እንዳንለያይ እዚህም እዛም አንድ አይነት ዘር፣ አንድ አይነት ቋንቋ፣ አንድ አይነት ባህል አለ። በሁሉም በጣም የተሳሰረ ነው። እንዳንጣመርና አብረን ደግሞ እንዳንሰራ ብዙዎቻችን ከብሔራዊ ጥቅማችን ይልቅ ሌላ ቦታ ነው ያለነው። የሌላ ጉዳይ አስፈጻሚ ነን። ከፍተኛ ኢንተርቬንሽን፣ ከፍተኛ ፉክክር ያለበት ከባቢ ስለሆነ እንደኛ በባህል፣ በቋንቋ፣ በእምነት፣ በብዙ ሀብቶች የተሳሰረ ከባቢ የለም። ለምሳሌ ሰሞኑን አይታችሁ ከሆነ የጅቡቲው ፕሬዝዳንት አባታችን እስማኤል እና ሐሰን ሼክ ሶማሌ ክልል መጥተው ነበር። ከህዝቡ ጋር ይዘፍናሉ፣ ከህዝቡ ጋር ይነጋገራሉ። ዘሴም ባህል፣ ዘሴም ቋንቋ፣ መግባባት ነበራቸው። ወደ ትግራይም ቢኬድ፣ ወደ ሱዳንም ቢኬድ፣ ደቡብ ሱዳንም ቢኬድ፣ ኬንያም ቢኬድ ይሄ ነገር አለ። ህዝብ በጣም የተወራረሰ ከባቢ ነው። የተፈጥሮ ሀብትም እንደዚሁ ነው። ይሄ ተጠቅሞ መልማት ይቻል ነበር። ነገር ግን የሁለቱ ውሃዎች ጉዳይ እኛንም እያተረማመሰ በእኛ ጉዳይ የሚገቡ ኃይሎችም እያሰፋ በመሄዱ አንዱ ጎረቤት ለሌላው ጋሻ መሆን ሲገባው ጥይት አቀባባይ ሆኖ ቀረ። አንዱ ለአንዱ መከታ መሆን ሲገባው አንዱ ለአንዱ ችግር አስተላላፊ ሆነ። በዚህ ምክንያት ቀጠናው የራሱ ውስንነት አለበት። ይሄን ለመፍታት ከፍተኛ ጥረት እያደረግን ነው። እንደሚሰምር ተስፋ እናደርጋለን። ቀይ ባህርን በሚመለከት በተደጋጋሚ አንስቻለሁ። ደግሜ አቋሜን ለመግለጽ እንዲመቸኝ እስራኤል የጎላን ተራራ ለምን ያዘች? እስራኤል የጎላን ተራራ ያዘችው ለናሽናል ሴኩሪቲ፣ ለህልውናዬ፣ ለኤግዚስተንሴ ችግር ያጋጥመኛል ብላ ስላመነች ነው። ኢትዮጵያ የባህር አክሰስ አያስፈልጋትም ብሎ የሚያምን አይገባትም ብሎ የሚያምን ሰው አንድ ተፈጥሯዊ ህግ የሳተ ይመስለኛል። ሰው ይወለዳል፣ ሰው ያድጋል፣ ሰው ያረጃል፣ ሰው ይሞታል። ይሄ ተፈጥሮ ነው። ቀይ ባህርና ኢትዮጵያም እንደዚሁ ናቸው። በሆነ ጊዜ ማርጀት፣ በሆነ ጊዜ መድከም ቢኖርም ቀይ ባህርና ኢትዮጵያ ለዘላለሙ ተነጣጥለው መኖር አይችሉም። በዚህ ምክንያት በጣም ብዙ ስለሆነ ሀብቱ ከምጽዋ ጫፍ እስከ ሞቃዲሾ ጫፍ 5000 ኪሎ ሜትር ነው። በጣም ትርፍ ነው። ካለነው አካባቢ በላይ ነው ጥቅሙ። ከ5000 ውስጥ 20 ሚሊዮን ገደማ ሶማሌ፣ የተወሰነ ሚሊዮን ጅቡቲ፣ የተወሰነ ሚሊዮን ኤርትራ፣ በድምሩ 25 ሚሊዮን ገደማ ያሉት 5000ን ይዘውታል። 130 ሚሊዮን ህዝብ ያላት ኢትዮጵያ የጠየቀችው ግን 50 ኪሎ ሜትር ነው። ይሄ ፍትህ ካልሆነ ዓለም ላይ ፍትህ የለም ማለት ነው። የጠየቅነው ደግሞ ገለን ቀምተን አይደለም። የፈለገ ሰው በአፍሪካ ትልቁ ግድብ የኢትዮጵያ ግድብ ነው። ክብር ምስጋና የኢትዮጵያ ህዝብ ይግባና ትልቁን ግድብ ገምቶልናል። ከዛ 15-20% ሼር ወስዶ ለኢትዮጵያ አክሰስ መስጠት ይቻላል።
በቢዝነስ ህግ ማለት ነው። የለም ግድብ ከበደኝ ከተባለ በአፍሪካ አንደኛው የአየር መንገድ የኢትዮጵያ አየር መንገድ 5-10-20% ተወስዶ አክሰስ መስጠት ይቻላል። ያ ካሁንስ ሊዝ ይቻላል። ያ ካሁንስ የላንድ ስዋፕ ይቻላል። በሰላም በንግግር ይቻላል። የኢትዮጵያ መንግስትና ህዝብ ቀይ ባህርን አክሰስ ለማድረግ ሰው ልግደል አላለም ያለው። ባካችሁ ናቹራል ነገር አይደለም የሆነ ያለው አያዋጣም እና በስምምነት በገበያ ህግ ሳንጠፋፋ አብረን ለማደግ በድርድር እንፍታው ነው። ይህን ጉዳይ መቀበል የጊዜ ጉዳይ ካልሆነ በቀር የግድ ይመስለኛል። እኛም ብንፈልግ አንችልም፣ ሰርቫይቭ ማድረግ አንችልም። በዛኛው ወገን በሌላ ወገን ያሉት የሚቸገሩ ይመስለኛል። ለምሳሌ እኛ ከኛ የሚሄደውን ውሃ ወደ ኤርትራ ተከዜ ይሄዳል ብንከለክል፣ ወደ ሶማሌ ሸበሌ ይሄዳል ብንከለክል፣ ኦሞ ኬንያ ይሄዳል ብንከለክል፣ ባሮ ሳውት ሱዳን ይሄዳል ብንከለክል፣ አባይ ሱዳን ብንከለክል ይሆናል? ተፈጥሮ አይደለም አይደል? ትክክል አይደለም። ይሄ ልክ እንደሱ ማለት ነው። እንደሱ ማለት ነው። እኛም ማጋራት አለብን፣ እነሱም ማጋራት አለባቸው። እኛም ማገዝ አለብን፣ እነሱም ማገዝ አለባቸው። ተያይዘን ማደግ አለብን። ይኸውላችሁ የተከበራችሁ ምክር ቤት አባላት፣ አሰብ ላይ የኢትዮጵያ መንግስት ፖርት ገነባ፣ ኤርፖርት ገነባ፣ መንገድ ገነባ፣ ሪፋይነሪ ገነባ እና ተጋጨን። እዛ ቀረ ሀብቱ። ስንታረቅ ኤርትራውያን ከ20 ዓመት በኋላ መጥተው በኢትዮጵያ ፍርድ ቤት ቆመው ቤቴን መልሱልኝ፣ መሬቴን መልሱልኝ ብለው ወሰዱ። ለምን? ታረቅና። በግለሰብ መጥተው ያኔ የተባበሩ ኤርትራውያን ቦታቸውን ንብረታቸውን ወሰዱ። ታዲያ የኢትዮጵያ መንግስት ሪፋይነሪውን፣ ፖርቱን፣ ኤርፖርቱን ቢወስድ ከዚህ አንጻርስ እንዴት ነው የሚታየው? እኛ ስጡን ብቻ አላልንም። እኛም ጋር የቀረ ነገራችን ውሰዱ፣ ያጠፋውን ይቅርታ አድርጉ። ግን በቀጣይነት ኢትዮጵያን ከተፈጥሮ ጸጋው ማስቀረት ያስቸግራል። አሁን ከበደ ሊያግዝ ይችላል፣ ተሰማ ሊያግዝ ይችላል፣ ጫላ ሊያግዝ ይችላል። ኢትዮጵያን ማንም አቁማት አያውቅም፣ ማንንም አያቁማትም። ይሄም ማይሆን ዝም ብሎ ባዶ ፍላጎት ነው፣ ሮንግ ኢንቨስትመንት ነው። በነገራችን ላይ ኢትዮጵያን መጉዳት የሚሹ ሀገራት ቢያንስ ኢትዮጵያን ጎድቶ ትርፋማ መሆን አሸናፊ መሆን አይቻልም። ይሄ ሀገር የአብዲሳ አጋ ሀገር ነው። አብዲሳ አጋ በሰው ምድር ታስሮ ሳለ የሀገሩ ወረራ ከሀገሩ አርበኞች ጋር መታገል ሲያቅተው እዛው ሀገራቸው ውስጥ ሆኖ ሰላም እንደነሳቸው ኢትዮጵያውያን ስንነካ ስንጠቃ በምድራችን ብቻ ሳይሆን በእኛ በሚባለው ምድር ችግር ፈጣሪዎች መሆናችን አይቀሬ ነው። ያ እንዳይሆን የኔ ምክር ተስማምቶ ተግባብቶ በህግ አግባብ መፍታት ይቻላል። ህዳሴም ምንም ችግር እንደምታዩት ውሃ እየፈሰነ ወደ ሱዳን ይቀጥላል። እኛ ወደ ሱዳን የሚሄደውን ውሃ የማቆም ፍላጎትም የለንም፣ አናረግም፣ አንፈልግም። ሱዳን ወንድሞቻችን ይገባቸዋል፣ የሚገባቸውን ሼር ይውሰዱ። ሌሎችም እንደዚሁ ለኛ የሚገባንን በሆነ ምክንያት ዛሬ መከልከል ቢታሰብ በቀጣይነት ማስቀረት ስለማይቻል ወደማያስፈልግ ነገር ሳይገባ በሰላም በድርድር መጨረስ ተገቢ ነው ብዬ አምናለሁ። ዓለም እንዴት ያምናል? እስካሁን ከቀኝ ከግራ ከፊት ከታች ብዙዎቹን አናግሬያለሁ። በአንዳፍ ይገባቸዋል፣ ተገቢ ጥያቄ ነው። ነገር ግን በጦርነት መሆን የለበትም። እንወያይ፣ እንምከር፣ ጊዜ ስጡን ብለዋል ወዳጆቻችን። እኛም ጊዜ ውሰዱ፣ ተወያዩ። ለጊዜው የሞት የሽረት ጉዳይ አይደለም። ጥያቄው አግባብ ነው።
እንታገሳለን፣ ለመወያየት ክፍት ነን፣ ለመስጠት ክፍት ነን ብለን ጠይቀናል። ባይሆንስ እንግዲህ ባይሆን ልጆቻችን መጠየቅ ነው መልሱን። ልክ ቅድም ሰው ተወልዶ አድጎ አርጅቶ ሞቶ እንዳልኳችሁ ነው። አይሆንም። ኢትዮጵያ ያሰበችውን ብልጽግና ማረጋገጥ አትችልም። 130 ሚሊዮን ህዝብ የሁሉ ጎረቤት ዕዳ ነው የሚሆነው ራሱ መለወጥ ካልቻለ። ሀብታም ከሆነስ መሸከም ይችላል። ለዛ በትብብር መስራት የሚያስፈልግ ይመስለኛል። በዲፕሎማሲ ረገድ በጣም መልካም ጅማሮች አሉ። በሎ ኢንፎርስመንት ቁመና ግንባታ በጣም መልካም ጅማሮች አሉ። በናሽናል ኢንትረስት መግባባት ላይ መልካም ቁመናዎች አሉ። እነዚህ ጉዳዮች በጊዜው ፍሬ ያፈራሉ የሚል እምነት አለኝ። ለዚያ በትዕግስት በጥበብ በማስተዋል ኪሳራ ግድያ በቀነሰ ባላስከተለ መንገድ በሰላማዊ መንገድ ለመፍታት ይሞከራል። በባሌም ሆነ በቦሌ እንደተባለው ግን አይቀርም ማለት ነው። እሺ፣ እናመሰግናለን። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ በምክር ቤቱ በመገኘት ከምክር ቤት አባላት ለተነሱ ጥያቄዎችና አስተያየቶች በቂ ምላሽና ማብራሪያ ስለሰጡ በራሴና በምክር ቤቱ ስም አመሰግናለሁ። 10ኛ መደበኛ ስብሰባ በዚህ ያበቃል። ክቡራን ተመልካቾች የኢፌድሪ ስድስተኛው የሕዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 10ኛው መደበኛ ስብሰባ እንግዲህ ተጠናቋል። በሁለተኛው ምዕራፍ ምላሽና ማብራሪያ የተሰጠባቸውን ርዕሰ ጉዳዮች እያነሳን ቆይታ የምናደርግ ይሆናል። በመጀመሪያው ምዕራፍ ቀደም ሲል ሰፋ ያሉ ማብራሪያዎችንም ተሰጥቶባቸዋል። በተለይ ከምክር ቤት አባላቱ በተነሱ ጥያቄዎች ላይ በሸረፍት ላይም እነሱን ጉዳዮች ለማየት ሞክረናል። አሁን ግን ከሸረፍት በኋላ በተሰጡ ምላሽና ማብራሪያዎች ላይ ሀሳቦችን እየተለዋወጠን ጥቂት ቆይታዎችን እናደርጋለን። እስጢፋኖስ፣ ያው ቀደም ሲል የተነሱ ጉዳዮች በተለይ ደግሞ ከዚሁ ከሰላምና ጸጥታ ጋር ተያይዞ የተነሱ ጉዳዮች አሉ። በተለይ ከኤርትራ መንግስት ጸባይና ባህሪ አንጻር እንደዚሁም በተለይ በትግራይ ክልል የነበረው እንቅስቃሴ ጥልቀት እንደዚሁ በሰፊው የተዳሰሰበት ሆኖ አግኝተነዋል በተሰጠው ምላሽና ማብራሪያ። እዚህ ጉዳይ ላይ የተወሰኑ ነጥቦችን እናንሳና ሌሎች ጉዳዮችንም በየተራ እንመለከታለን። የክቡር ጠቅላይ ሚኒስትሩ የዛሬ ፓርላማ ውሎ በጣም ብዙዎች በጉጉት የጠበቁባቸውን ርዕሰ ጉዳዮች በሚገባ በግልጽ አድሬስ ያደረጉ ይመስለኛል። ከነሱ ውስጥ መካከልም ሶስቱ በዋናነት ትኩረት የሚስቡ ይመስለኛል። አንደኛው ከሰሞኑ እንግዲህ በትግራይ አካባቢ ከነበረው ነገር አንጻር በዛ ላይ ክቡር ጠቅላይ ሚኒስትሩ ምን ምላሽ አላቸው የሚል ሰዎች በጉጉት ይጠብቁ ነበረ። ሁለተኛው ደግሞ ከዚህ ወልቃይት ጋር በተገናኘ ያለው ነገር ሰዎች የመንግስትን አቋም መስማት ይፈልጉ ነበረ። በሶስተኛ ደረጃ ላይ ደግሞ እንዳልከው ከኢትዮጵያ የባህር በር ጥያቄና ከኤርትራ መንግስት ቁመና ጋር አቋም ጋር የተገናኙ ነገሮችን ሰዎች ለመስማት በጉጉት ይጠብቁ ነበረ። ለዛም ግልጽ የሆነ ሀሳቦችን ሰጥተዋል ብዬ አስባለሁ። እንግዲህ የኢትዮጵያ የባህር በር ጥያቄ ምናልባት ከመጨረሻው ለመጀመር ያክል የኢትዮጵያ የባህር በር ጥያቄ ከተነሱ የት እንደደረሰ ለማሳየት ሞክረዋል። የኢትዮጵያ እንግዲህ የባህር በር ጥያቄ ከህልውና ጋር ተገናኝቶ ብዙ ሲባል እንደነበረ በዲፕሎማሲ የደረሰበትንም ደረጃ ለማንሳት ሞክረዋል። ብዙ የዓለም መንግስታት እንግዲህ ባለፉት 3 እና 4 ወራት እንኳን ብንመለከት ኢትዮጵያ ውስጥ ያልመጣ የምዕራቡም የምስራቁም አገር ትልልቅ ዲፕሎማት የለም።
ማለት አንችልም። ከቻይና የውጭ ጉዳይ ሚኒስቴር እስከ አሜሪካ የምክትል የውጭ ጉዳይ ሚኒስቴር፣ ትላንት ከሰሞኑ የእንግሊዝ የውጭ ጉዳይ ሚኒስቴር፣ የጀርመን፣ የጃፓን የብዙ ሀገራት የውጭ ጉዳይ ሚኒስትሮች ወደዚህ መጥተዋል። ከጠቅላይ ሚኒስትሩ ጋር ውይይት አድርጓል። እንግዲህ በእነዚህ አጋጣሚዎች ይነሳሉ ብዬ ገምታለሁ። በእነዚህ አጋጣሚዎች የተደረጉት ውይይቶች ሁሉ የእነዚህ ሀገራት ኢትዮጵያ ባህር በር ይገባታል የሚለው ነገር በግልጽ እንደሚደግፉትና ይሄ የሚሆንበት መንገድ ላይ ተጨማሪ ጊዜዎችን ምክክሮችን መደረግ ያስፈልጋል የሚል አቋም እንዳላቸው ጠቁመዋል። ለዚህ ደግሞ ኢትዮጵያ ዝግጁ መሆኗንም አንስተዋል። ነገር ግን የኢትዮጵያ የባህር በር ፍላጎት ብቻ ሳይሆን ከኢንቨስትመንትም አንጻር በተለይ ከአሰብ ጋር በተገናኘ ያነሱትን ነገር በግልጽ ለማንሳት ሞክረዋል። እንደምናውቀው የሀገራት የብሔራዊ ጥቅማቸው የብሔራዊ ደህንነት ችግራቸውን ለመከላከል የተለያዩ አማራጮችን ይወስዳሉ። እሳቸውም እንደጠቀሱት የጎላናይት እንግዲህ የጎላን ኮረብታዎችን እስራኤል ከ6 ቀን ጦርነት በኋላ ያ አካባቢ በእስራኤል ቁጥጥር ስር የማይገባ ከሆነ በእስራኤል ህልውናና በእስራኤል ደህንነት ላይ የሚደቅነው አደጋ ከፍተኛ ነው ብላ ነው እንግዲህ ከ1960ዎቹ ጀምሮ እስካሁን ድረስ በእስራኤል ቁጥጥር ስር የሚገኘው። ኢትዮጵያ ወደ ቀይ ባህር መሄዷ ለህልውናዋም አደጋ ነው። ከዚህም በላይ ደግሞ ኢትዮጵያ በታሪክ ኢንቨስት ያደረገችባቸው አካባቢዎች ናቸው። እንደተጠቀሰው በቢሊዮኖች በዘመኑ የሚቆጠር ገንዘብ ወጥቶ ነው የአሰብ ላይ ወደብ ግንባታ የተከናወነው፣ ኤርፖርት ግንባታ የተከናወነው፣ የግዙፍ የሚባል በአፍሪካ ደረጃም ግዙፍ የሚባል የነዳጅ ማጣሪያ ተገንብቶ የነበረውና እነዚህ ሁሉ ሀብቶች ክሌም መደረግ እንዳለባቸው እንግዲህ በግልጽ የተቀመጠበት ሁኔታዎች አሉና የኤርትራን መንግስት ፍላጎትና የኤርትራን መንግስት ቁመና በትክክል አስቀምጧል። በአጠቃላይ በዲፕሎማሲው ኢትዮጵያ ፈተናዎች አሉባት። ፈተናዎቿ የሚመነጩት ከሁለቱ ውሃዎች ነው። እነዚህን ፈተናዎች ለመሻገር ግን ጥበብ የተመላበት ዲፕሎማሲያዊ አካሄድ እየሄደች ነው የሚል ጥቅል ሀሳብ ነው በዲፕሎማሲ መስክ ያነሱት። መልካም እስጢፋኖስ፣ ተጨማሪ ሀሳቦችን ከዛው ከምክር ቤት በቀጥታ ስርጭት ብንመለከት መልካም ይሆናል። ታሪኩን አሸናፊ ከህዝብ ተወካዮች ምክር ቤት የቀጥታ ስርጭታችን ላይ ይገኛሉ። እስኪ በምክር ቤቱ የተነሱ ሀሳቦች ምንድናቸው? እናንተም በቅርበት የተመለከታችኋቸው ምንድናቸው የሚለውን ርዕሰ ጉዳይ እናስቀድምና ሀሳባችሁን ሰንዝሩልን። ምናልባት አልሰሙንም መሰለኝ ባልደረቦቻችን። አመሰግናለን። ስድስተኛው የህዝብ ተወካዮች ምክር ቤት 5ኛ መደበኛ የስራ ዘመን 10ኛ መደበኛ ስብሰባው ከደቂቃዎች በፊት ተጠናቋል። በዚህ በ10ኛው መደበኛ ስብሰባ ላይ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ተገኝተው የ6 ወር የስራ አፈጻጸም ሪፖርት ላይ ከምክር ቤቱ አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። እንግዲህ ጠቅላይ ሚኒስትሩ በሁለት ምዕራፍ ከፍለው የተነሱላቸውን ጥያቄዎች ምላሽና ማብራሪያ ሰጥተውበታል። በመጀመሪያው ምዕራፍ አብዛኛውን በኢኮኖሚው ጉዳይ ላይ የተነሱት በተለይም ከኢኮኖሚ ጋር የተያያዙ ጉዳዮች ላይ ለተነሱላቸው ጥያቄዎች ነው ምላሽና ማብራሪያ የሰጡት። በተለይም በ6 ወሩ በኢኮኖሚ ዘርፍ ምን ውጤት ተገኘ፣ እንዲሁም ደግሞ መንግስት በ2018 በጀት ዓመት አቅዶ ምን ያህሉ ስኬታማ ነበር፣ ምን ያህል አሳክቷል የሚለው ላይ በስፋት በመጀመሪያው ምዕራፍ ምላሽና ማብራሪያ የሰጡ ነበረ። በሁለተኛው ምዕራፍ ደግሞ በርከት ያሉ ጉዳዮች ላይ ምላሽና ማብራሪያ የሰጡት በዋናነት ዲፕሎማሲና ፖለቲካዊ ጉዳዮችን ትኩረት ያደርጋል። በተለይም በቀጣይ ሁለት ሁነቶችን ኢትዮጵያ ታስተናግዳለች፣ ሀገራዊ ምክክርና እንዲሁም ደግሞ ምርጫ ማለት ነው። እነዚህ ጉዳዮች ላይም ትኩረት አድርገው ምላሽና ማብራሪያ ሰጥተዋል። ከዛም ባለፈም ደግሞ ለነዚህ በተለይም ለትላልቅ ሁነቶች ምቹ መደላድልን ከመፍጠር አኳያ በሀገሪቱ ስላለው ሰላማዊ ሁኔታ የጸጥታ ሁኔታንም በተመለከተ እንደዚሁ ማብራሪያ የሰጡበት ነው። ከዛም ባለፈም ማህበራዊ ጉዳዮች ላይም እንደዚሁ ለመነካካት ሞክረዋል። እንግዲህ በዋናነት ከተነሱት ዋነኛ ጉዳዮች መካከል የተወሰኑትን ለማንሳት ያክል በተለይም በሀገሪቱ ባለፉት 6 ወራት በተሰሩ በርካታ ስራዎች የተለያዩ ውጤቶች የተመዘገቡበት ነው። ከዲፕሎማሲው አንጻር እንዲሁም ደግሞ ከፖለቲካው አንጻር የተገኙ ውጤቶች አሉ። አንዱ ደግሞ በተለይም ከሰላምና ጸጥታ ጋር በተያያዘ ጠቅላይ ሚኒስትሩ ያነሱት እዚህ ላይ በርካታ በሰላማዊ እንቅስቃሴ እንዲኖር ከማድረግ አኳያ በርካታ ስራዎች ተሰርተዋል። ይህም ውጤት የተገኘበት ነው። ለአብነት ብለው ያነሱት በተለይም በሀገሪቱ የተከናወኑ በርካታ የአውደ ምሕረት ወይም ደግሞ
ተለያዩ በውጪ ጎዳና ላይ የሚካሄዱ የተለያዩ ስርዓቶች አሉ በዓላቶች አሉና እነዚህ በዓላቶች በሰላማዊ መንገድ እንዲከናወን የተደረገበት በሚሊዮን የሚቆጠሩ ሰዎች አደባባይ ወጥተው በዓላቶችን በማክበር በሰላም የገቡበት ሁኔታ ያለበትን ሁኔታ አንስተዋል። ይሄ የሚያሳየው አንድም ካለፉት ዓመታት አሁን ላይ የሰላም ሁኔታ መልካም እንደሆነ ጥሩ እንደሆነ ማሳያ አድርገው ያነሱበት ነው። ከዚያም ባለፈም ደግሞ በተለይም በተለያየ ምክንያት በተለያየ ቦታ ላይ ያሉ በትጥቅ ትግልም ያሉ አካላትም እንደዚህ ወደ ሰላማዊ መንገድ እየመጡበት ያለው ሁኔታም አለና በ6 ወሩ በርካታ ውጤት የተገኘበት ስለመሆኑ ያነሱበት ነው። ከዛ ውጭ ደግሞ በተለይም ደግሞ ከሰላምና ጸጥታ ጋር ተያይዞ የተሰሩ ያሉ ስራዎች መልካም በመሆናቸው በቀጣይ የሚደረጉ የተለያዩ ሁነቶች በሰላማዊ መንገድ ካለፈው በተሻለ እንዲካሄድ ጥሩ እድል የፈጠረ ስለመሆኑ ያነሱበት ነው። ሀገራዊ ምርጫና 7ኛው ሀገራዊ ምርጫ የሚካሄድበት እንዲሁም ደግሞ የሀገራዊ ምክክሩንም የተመለከተ እንደዚሁ ያነሱበት ሁኔታ አለ። እነዚህ ጉዳዮች ላይና ሌሎች ጉዳዮች ላይም እንደዚሁ ሀሳቦችን እያነሳን እንቆያለን። ከኔ ጋር አሸናፊ ሽብሩም አለ። እንግዲህ በሁለተኛው ምዕራፍ ምን ነጥቦች ተነሱ? ጠቅላይ ሚኒስትሩ በተለይም በርከት ያሉ ጉዳዮች ናቸው አይደለ ከምክር ቤቱ አባላት የተነሱላቸው በጥያቄ መልክ የተነሳውና ለነዛ ጥያቄዎች ደግሞ ጠቅላይ ሚኒስትሩ ሰፋ ያለ ማብራሪያና ምላሽ ሰጥተዋል። በዋናነት ብለን ያነሳናቸው ዲፕሎማሲው አለ፣ ፖለቲካው አለ። ከዚያም ባለፈም ደግሞ እንደ ሀገር ብሔራዊ ጥቅም ብለን የምናነሳቸው ጉዳዮች ላይ እነዛን ብሔራዊ ጥቅም ከማስጠበቅ አኳያ አሁን ያለበትንም ሁኔታ በተመለከተ ለማንሳት ሞክረዋልና እነዚህ ጉዳዮች በስፋት የተነሱበት ነበር። እንግዲህ ጥያቄዎቹ ናቸው መነሻ የነበሩት። እንግዲህ ከምክር ቤቱ አባላት የተነሱ ጥያቄዎች በመሰረታዊነት በምን መልኩ እየተሰራ ነው የሚለውን የሀገርን ሰላም ከማጽናት አንጻር እየተሰሩ ያሉ ስራዎችን ጠቅላይ ሚኒስትሩ በማብራሪያቸው ላይ አንስተዋል። በዋናነትም እንግዲህ የሀገርን ሰላምና ደህንነት ለማስጠበቅ መንግስት አስቀድሞ የከፈተው በር እስካሁንም ድረስ በሰላም ከግጭት መመለስ ለሚፈልጉት ጭምር እስካሁንም የቀጠለ መሆኑን እንዲሁም ደግሞ በቀጣይነት አሁንም ድረስ እንደሚቀጥልና በትጥቅ ግጭትም ሆኑ በተለያዩ አማራጮች ላይ የቆዩ ወደ ሰላም መምጣት የሚፈልጉ ካሉ ኢትዮጵያ የልማት ስራዎችን፣ የሰላም ስራዎችን፣ ሌሎችንም አማራጮች እየሰራች እንደምትቀጥልና እነዚህን የመቀበል የከፈተችውን በር አሁንም አጠናክራ የዘረጋችውን እጅ እንደምታስቀጥል መንግስት ለዚህ ቁርጠኛ እንደሆነ ጭምር ጠቅላይ ሚኒስትሩ በማብራሪያቸው ላይ አንስተዋል። እንግዲህ ከዚህ አንጻር የመጡ ውጤቶች ተጨባጭ እንደሆኑና በተለያዩ አካባቢዎች ላይ በትጥቅ ትግል ላይ ያሉት ጭምር ወደ ሰላም እየመጡ እንደሆነ ይሄ በአንድ አካባቢ ብቻ ሳይሆን በተለያዩ አካባቢዎች ላይ በስፋት እየተስተዋለ መምጣቱን ጭምር ጠቅሷል። የሀገርን ሰላምና ደህንነት ከማስጠበቅ አንጻር ግን አሁን ባለው ነባራዊ ሁኔታ አስቀድሞ ታሪኩም ሲያነሳ እንደነበረው የሰላምን የማስጠበቅ ጉዳይ በቀጣይ የሚካሄደውን 7ኛው ሀገራዊ ጠቅላላ ምርጫንም መሰረት ያደረገ ነው። ኢትዮጵያ እንግዲህ በሌሎችም የልማት ስራዎች ላይ ይበልጥ ተጠናክራ እንድትቀጥል ምክንያት መሆናቸውን ተከትሎ የቀረበ ነው። ከህዝብ ተወካዮች ምክር ቤቱ አባላት ይህንን መሰረት አድርጎ ባቀረቡት የምላሽ ሀሳብ ላይ እንግዲህ በኢትዮጵያ በተለይም ከአዲስ ዓመት ወዲህ መስቀልን ጨምሮ ኢሬቻን ጨምሮ ሌሎችም በዓላት ጥምቀትን ጨምሮ ገናም እንዲሁ እነዚህ በርካታ ሌሎች በየክልሎቹ የሚካሄዱ የዘመን መለወጫ በዓላትንም ጨምሮ በሚሊዮን የሚቆጠሩ ኢትዮጵያውያን በአደባባይ ወጥተው ያከበሯቸው የአደባባይ በዓላት ጭምር በስኬታማነት በሰላማዊ መንገድ መከበራቸው ኢትዮጵያ ሰላማዊ ነባራዊ ሁኔታ ላይ እንዳለች ጭምር የሚያረጋግጥ መሆኑንና ለቀጣዮቹም እንግዲህ ምርጫን ጨምሮ ለሚካሄዱ ሁነቶች አንዱ ግብአት መሆኑን ጭምር ጠቅሷል። ሰላም ለመሆኑ ማሳያ እንደመሆናቸው ከምርጫ ጋር ተያይዞ እንግዲህ በመላው ኢትዮጵያ በስኬታማ መልኩ እንዲሁም ፍትሃዊ በሆነ መልኩ ምርጫን ማካሄድ የሚያስችል ነባራዊ ሁኔታ እንዴት አለ የሚለውንና እንዲሁም ሌሎች አካባቢዎች ላይ ያለውን ምቹ ሁኔታ ማጥናት የሚያስችል ቡድን በተለያዩ አካባቢዎች ላይ ተሰራጭቶ ባለሙያዎች ጥናቶችን እያካሄዱ እንደሆነም ጭምር ጠቅሷል ጠቅላይ ሚኒስትሩ። ይሄ እንግዲህ እንደ ሀገር ያለው ነባራዊ ሁኔታ በተለይም መረጃን መሰረት ያደረገ ተግባራዊነት እንዲኖር ጭምር መሰረት የተጣለበት ነው። የመንግስት ነባራዊ ሁኔታ የተሰሩ ጥናቶችም እንደሚያሳዩት ከዚህ በፊት በተለይም ባለፈው 6ኛው ጠቅላላ ምርጫ ላይ ከነበረው የተሻለ ሰላማዊ ነባራዊ ሁኔታ እንዳለ ምርጫን ማካሄድ የሚያስችል ጠቅላይ ሚኒስትሩ በዚህ ማብራሪያቸው ላይ አንስተዋል። ከዲፕሎማሲም ጋር ተያይዞ እንግዲህ ኢትዮጵያ ጎረቤት ሀገራትን ያስቀደመ የዲፕሎማሲ አካሄድ ነው ያላት በጋራ ተጠቃሚነት ላይ የተመሰረተ ይህንን መሰረት ያደረገ የዲፕሎማሲ ግንኙነቷ አሁንም የሚቀጥል መሆኑ እንዲሁም ደግሞ ያነሳቻቸው ከብሔራዊ ጥቅም ጋር አያይዛ ያነሳቻቸው እንደ ባህር በር ያሉ ጥያቄዎች ዛሬም ድረስ በሰጥቶ መቀበል መርህ በጋራ ተጠቃሚነት ላይ በተመሰረተ መልኩ ጥያቄው እንደሚቀጥልና ጥያቄው ከተነሳ በኋላ ደግሞ ያለው ዓለም አቀፍ ተቀባይነቱ ጥያቄውን ለምን አነሳችሁ ሳይሆን እንዴት ይመለስ የሚለው ላይ ማተኮሩንና እነዚህ ጉዳዮች ላይ ትኩረት እንደተሰጣቸው ጭምር ጠቅሷል። አጠቃላይ እንግዲህ በዲፕሎማሲው ዘርፍ የተመዘገበውን ስኬት በማሳያነት የተነሱ አሉ። እንግዲህ ከሳምንት በፊትም የሸበሌ ሪዞርት ምረቃ ላይ ከቀናት በፊት በነበረው መርሃ ግብር ላይ የጅቡቲው ፕሬዝዳንት፣ የሶማሊያው ፕሬዝዳንት ኢትዮጵያ ከተለያዩ ሀገራት ጋራ ከጎረቤት ሀገራት ጋር የምትተሳሰርባቸው ባህሎች የተለያዩ ትስስሮች ስላሉ እነዚህን ማንጸባረቅ የሚችሉና ዛሬም ድረስ የቀጠለ ትስስር እንዳላት ጭምር ነው በዚህ ማብራሪያቸው ላይ ያነሱት። በተለይም ከዲፕሎማሲው አንጻር ኢትዮጵያ በተለይም የቀንዱ አካባቢ ላይ
የተሳሰሩ ስለመሆናቸው በአጽንኦት ያነሱበት ነው። በዚህ ምክንያት በተለያዩ መንገዶች ኢትዮጵያ እነዚህን ጎረቤት ሀገራት ማስተሳሰርም ትኩረት አድርጋ እየሰራች መሆኑን አንስተዋል። በኃይል አቅርቦት፣ በመንገድ፣ በተለያዩ ዘርፈ ብዙ በሆኑ ስራዎች የጎረቤት ሀገራትን ያስተሳሰሩ ታርጌት ወይም ደግሞ አላማን ይዛ ነው እየሰራች የምትገኘውና ከዚህ ጋር ተያይዞ ደግሞ ኢትዮጵያ ለጎረቤት ሀገራት የሚያስፈልጉትን ትሰጣለች። እሷም የምትፈልገውን ደግሞ ጎረቤት ሀገራት መስጠትም ያለባቸው እርስ በርስ ተደጋግፎ ማደግና ተደጋግፎ በጋራ መጠቀምን ትኩረት ማድረግ እንደሚያስፈልግ ለዚህም ኢትዮጵያ እንደዚህ አይነት ዲፕሎማሲን የምትከተል ስለመሆኑም በአጽንኦት አንስተዋል። ከዚህ ጋር በተያያዘ በተለይም አንዱ የቀይ ባህር ጥያቄ ነው። የቀይ ባህር ጉዳይ የኢትዮጵያ የህልውና ጉዳይ ነው። ኢትዮጵያ 130 ሚሊዮን ህዝብን ይዛ በተዘጋ በር መቀጠልና ማደግ አትችልም። የእሷ ለማደግ ደግሞ ለጎረቤት ሀገራትም ጭምር ጫናን የሚያሳድር ነው። መቀበል አትችልም። እዳ ነው የምትሆነው። እዳ እንዳትሆን ካስፈለገ ደግሞ ይህንን ከ130 ሚሊዮን በላይ ህዝብ ያላትን ሀገር ተጠቃሚ እንድትሆን የባህር በር እንድታገኝ ማድረግና በጋራ መስራት እንደሚያስፈልግም አጽንኦት ሰጥተውበታል። ከዚያ ባለፈም ደግሞ ለዚህ በጋራ የመስራት እንጂ በጉልበት ወይም በኃይል የማግኘት እሳቤ ኢትዮጵያ በምንም ተአምር እንደሌላት ለዚህም ማሳያ የተለያዩ ሰጥቶ የምትሰጣቸው በርካታ ነገሮች አሏት። በውስጥ በጉያዋ ያቀፈቻቸው በርካታ የተፈጥሮ ሀብቶች አሉ። እነዚህ ሀብቶች ወደ ጎረቤት ሀገራት እንዲፈሱና እንዲጠቀሙበት እያደረገች ነው የምትገኘው ኢትዮጵያና እሷም እንድትጠቀም ማድረግም ያስፈልጋል ሲሉ አጽንኦት የሰጡበት ነው። ስለዚህ በቀጣይም ይህንን በተለይም ቀጠናው በጣም ወሳኝ አካባቢ እንደመሆኑ መጠን የቀንዱ አካባቢ ወሳኝ እንደመሆኑ መጠን በጋራ ተያይዞ ማደግን ታሳቢ አድርጎ መስራት ዋነኛ ትኩረት ሊሆን እንደሚገባም ነው በአጽንኦት የሰጡት። ለዚህ ደግሞ ኢትዮጵያ በክራ እንደምትሰራም በአጽንኦት አንስተዋል ማለት ነው። ከዲፕሎማሲው አንጻር ሰፋ ባለ ማብራሪያቸው ጠቅላይ ሚኒስትሩ ከዛ ውጭም ደግሞ በሀገር ውስጥ ባሉ ጉዳዮች ደግሞ በተለይም መሰረታዊ የተባሉት እነዚህ በቀጣይ ሀገርን ሊያሻግሩ የሚችሉ በተለይም ኢትዮጵያውያን ችግሮቻቸውን ተነጋግረውና ተወያይተው በጋራ መፍታት የሚያስችላቸው የሀገራዊ ምክክር ዋነኛ እንደመሆኑ መጠን ይህንን ሀገራዊ ምክክር እንግዲህ መደላደል ከመፍጠር አኳያ መንግስት ከራሱ የሚጠበቀውን ድርሻ ለመወጣት የተለያዩ ስራዎችን እየሰራ ነው የሚገኘው። የሀገራዊ ምክክሩ ስኬታማ እንዲሆን ደግሞ ሁሉም የራሱን ድርሻ ሊወጣ ይገባል። ለእያንዳንዱ ጡብ ያስፈልጋል ነው ያሉት። ለምሳሌ ከምርጫው ጋር ተያይዞ ጠቅላይ ሚኒስትሩ ሲያነሱ በሚሊዮን የሚቆጠሩ ህዝቦች የሚመርጡት የሚሰጡት ድምጽ ትልቅ ዋስትና ጡብ እንደሆነ አንስተዋል። የፖለቲካ ፓርቲዎች ደግሞ ማገር ናቸው። ይሄ አንድ ላይ ሲደመር ነው ሀገርን የሚያክል ትልቅን ሀገር የሚመሰርተውና የቀጣይ የምትፈለገዋን ሀገር ቀጣያን ኢትዮጵያን ለማሻገር የሚያስችል ቁመና መፍጠር የሚቻለው በዚህ ሲሆን ነው። ስለዚህ አብሮ በጋራ መሆን ያስፈልጋል። ችግሮችን በውይይትና በንግግር መፍታትም አስፈላጊ ስለሆነ በዚህ ላይ መንግስት ከሱ የሚጠበቅበትን ስራ እንደሚሰራ ሌሎችም ድርሻቸውን እንዲወጡና በጋራ ሆነው ሀገርን መገንባት እንደሚያስፈልግም አጽንኦት ሰጥተዋል። ስለዚህ ይህንን በትኩረት በቀጣይ መንግስት አተኩሮ እንደሚሰራበት በአሁኑ ግን በ6 ወሩ የተገኙ ውጤቶች በጣም ውጤታማ መሆናቸውና መንግስት ካቀደው በላይ ስኬታማ የሆነ ስለመምጣቱ ማሳያዎችን አንስተው ነው ያነሱት ማለት ነው። በአጠቃላይ እንግዲህ በተለይም በዛሬው በ10ኛው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ የተነሱ በርካታ ጥያቄዎች ከምክር ቤት አባላት የተነሱ በርካታ ጥያቄዎች ነበሩ። ለነዛ ጥያቄዎች እንግዲህ በየዘርፉ ጠቅላይ ሚኒስትሩ ከፋፍለው ማብራሪያና ምላሽ ሰጥተዋል ማለት ነው። በአጠቃላይ እንግዲህ የ6 ወር አፈጻጸምን የተመለከተው በጠቅላይ ሚኒስትሩ በዛሬው ዕለት ተገኝተው ያብራሩት ያነሱት ሀሳቦቹ ከብዙ በጥቂቱ እነዚህ ናቸው። ወደ እናንተ እንመለስ። በእኛ በኩል ያሉ መረጃዎች እነዚህ ናቸው። ታሪኩና አሸናፊ ከስፍራው ላደረሳችሁን መረጃ እጅግ አድርገን እናመሰግናለን። እስጢፋኖስ እንቀጥል። ቀደም ሲል እያነሳን ነበር የባህር መዳረሻ ጉዳይን እያነሳን ነበር። የባህር መዳረሻን ጉዳይ ደግሞ ሲያብራሩት በአፍሪካ ቀንድ ካለው ውስብስብ የሆነ የጂኦፖለቲካ ሁናቴ ጋር በቀጥታ አገናኝተው አንስተውታል። እንደሚታወቀው በእርግጥ ጎረቤቶቻችን በብዙ መልኩ እንገናኛለን። የህዝብ ለህዝብ ትስስሩ ጠንካራ ነው። የተፈጥሮ ጉዳዩም እርስ በርስ በጣም የሚያስተሳስረን ነው። በምሳሌነት ያነሱትም ኢትዮጵያ ለጎረቤቶቻችን ከኢትዮጵያ መነሻቸው አድርገው የሚፈሱ ወንዞች አሉ። እነሱን ላቆም ወይንም አላለችም። ያ ማለት በጋራ ተጠቃሚነት የምታምን ሀገር ስለመሆኗ አጽንኦት ሰጥተው ተናግረዋል። ከዚህ ጋር ተያይዞ የቀይ ባህር ጉዳይ ሲነሳ ጉዳዩን ያው በተለይ ደግሞ በሰላማዊ መንገድ እና በድርድር ይፈታል የሚል እምነት እንዳለው መንግስት አጽንኦት ሰጥተዋል ማለት ነው። ይሄ እንዴት ይሆናል በሚለው ርዕሰ ጉዳይ ላይ ከዚህ ቀደምም በተለያዩ ሁኔታዎች ሲገለጽ የነበረ ነው። ኢትዮጵያ ሰጥቶ መቀበል መርህን በተከተለ መልኩ የባህር መዳረሻ ጉዳይን ታሳካለች የሚለው ጉዳይ። ስለዚህ ኢትዮጵያ ብዙ የምትሰጣቸው ጉዳዮች አሏት። ከታላቁ የኢትዮጵያ ህዳሴ ግድብ እስከ ግዙፉ አየር መንገድ ሌሎችም ጉዳዮች ላይ ድርሻ ማካፈል የምትችል አገር መሆኗን ገልጸዋል። ጎረቤቶቻችን ደግሞ በጣም ሊቆጣጠሩት የማይችሉት በሚባል ደረጃ ሰፊ የባህር ጠረፍ አላት ኢትዮጵያ።
50 ኪሎ ሜትር ነው 20 ኪሎ ሜትር ነው የጠየቀችው። ስለዚህ ይህንን ጥያቄ ምላሽ እንዲያገኝ የተሻላቸውን እና እንደዚሁም ቀና የሆነ ትብብር ያደርጋሉ ተብሎ ይታሰባል። ስለዚህ ኢትዮጵያ እነሱ ከያዙት ኪሎ ሜትር አንፃር ስንመለከተው ጥቂቱን ነው የጠየቀችው ለኮሜርሻል እና እንደዚሁም ለጦር ሰፈር የሚሆን ይህም በጥቅሉ ወደ 50 ኪሎ ሜትር ብለን የምናነሳው ነው። እነዚህ ጉዳዮች ስናነሳ በብዙ መልኩ የተነሳው ነጥብ የዓለም አቀፉ ማህበረሰብም ኢትዮጵያ የባህር በር ያስፈልጋታል የሚለው ጉዳይ ላይ መግባባቱ እንዳለ ለዛም እውቅና እየሰጡ መሆኑን ነገር ግን በሰላማዊ መንገድ እንዲፈታ ፍላጎት እንዳላቸው ጊዜም እንደሚፈልጉ በጉዳዩ ላይ ለማጤን እንደዚህ አይነት ደረጃ ላይ መድረሱ እንደዚህ ተነስቷል። በአጠቃላይ ግን በኢትዮጵያ የብሔራዊ ጥቅም መከበር መረጋገጥ ዙሪያ ላይ ከባለድርሻ ከጎረቤት ሀገሮቻችንም ጋር የመተባበሩ ሁኔታ ከጊዜ ወደ ጊዜ እየተሻሻለ ስለመምጣቱም ተጠቅሷል። እንግዲህ ብልክ ነው ብዙ ነገሮችን አንስተሃል። የኢትዮጵያ ትልቁ ስኬትም ብለን ልንወስደው የምንችለው ነገር ይሄ ይመስለኛል። የባህር በር አያስፈልገንም የግመል ማጠጫ ነው ከሚል ትርክት ወጥተን በዚህ ደረጃ የኢትዮጵያን የብሔራዊ ጥቅሞች ለማስከበርና ኢትዮጵያ በሁለቱ ውሃዎች ላይ ያላትን የብሔራዊ ጥቅሞች ለማስከበር የሚታገል መንግስትና አመራር እንደዚሁም ጠቅላይ ሚኒስትር ማየት ለብዙ ኢትዮጵያውያን የነገዋ ኢትዮጵያ እንደተባለው ወይም ደግሞ ዝም ብሎ ትርክት ብቻ ሳይሆን ወይም ደግሞ የሚባል ነገር ብቻ ሳይሆን ነገ የምንኖረው እንደሆነ ማወቅ አለብን። የባህር በር አለመኖር በእያንዳንዳችን ኬስ ውስጥ ለምናየው ፈተና ትልቁ ፈተና እሱ ነው። በትራንስፖርት ለማጣታችን ሌሎች የመሰረታዊ የቀን ተቀን ህይወታችን ውስጥ ለሚገጥሙ ፈተናዎች ሁሉ ሌሎች ምክንያቶች ይኖራሉ። ግን አንደኛውና ትልቁ የባህር በር አለመኖር ነው። ስለዚህ የኢትዮጵያ አስተማማኝ የባህር በር ኖራት ማለት ኢኮኖሚያዊ ነገሩ እንዳለ ሆኖ ከሴኩሪቲ አንፃር ደግሞ አሁን ቀይ ባህርና ይሄ ቀጠና ያለበት ሁኔታን በምናይበት ጊዜ እንደገና ደግሞ ኢትዮጵያን ከሁለቱ ውሃዎች ለማደናቀፍ የሚሰሩ የሚተጉ ኢንቨስት የሚያደርጉ ቅድም እሳቸውም ሲጠቅሱ እንደነበሩ ኃይሎች ባሉበት ሁኔታ ላይ በህዝብ ተወካዮች ምክር ቤት ውስጥ በዚህ ደረጃ በግልጽ የባህር በር ጉዳይ በዚህ ደረጃ ተነስቶ ውይይት መደረጉ በጣም ጥሩ ነገር ነው። ለብዙ ወጣቶችም ተስፋ የሚሆን ይመስለኛል። የኢትዮጵያ የምትመኘው ከትልልቅ ነገሮችን ነው የሚለውንም ነገር የሚያሳይ ይመስለኛል። አንድ ሁለተኛ ነገር ደግሞ ኢትዮጵያ እየጠየቀች ያለችው ያልነበራትን ወይም ደግሞ የሌላ ነገርን አይደለም። እንደተባለው ምናልባት ከኢትዮጵያና ኤርትራ በረጅም ታሪክ አለው። እሱን እዚህ ጋር ማንሳት ሳይሆን በ2010 ለውጡን ተከትሎ ክቡር ጠቅላይ ሚኒስትሩ በወሰዱት ኢኒሼቲቭ ስምምነት ላይ ተደርሶ ነበር እናስታውሳለን። እና ያ ከሆነ በኋላ ብዙ የምንሰማቸው ታሪኮች ነበሩ። እዚህ አዲስ አበባ ውስጥ ብዙ ቤቶች ለኤርትራውያን ተጠብቀው ቤታቸውን የሚመልሱላቸው ሰዎች ነበሩ። ካልተሳሳትኩኝ ደብረ ማርቆስ ይመስለኛል፣ ባህር ዳር ይመስለኛል፣ እቁብ ጭምር የወጣላቸውን እቁብ ጭምር እስከሚመጡ ጊዜ ድረስ ጠብቀው ሰዎች አውጥቶ የሰጧቸው ነበረ። ለምን? ኢትዮጵያና ኤርትራ ወንድማማች ነው። የተጠቀሱት ነገሮች እንዳሉ ሆኖ ማለት ነው። የኢትዮጵያ መንግስት ደግሞ የኢትዮጵያ ሕዝብ ደግሞ ትላንትና የነበረው ታሪክ እንዳለ ሆኖ በኢንቨስትመንት እዛ አካባቢ ላይ ኢንቨስት ያደረጋቸውን ነገሮች በግልጽ አንስተዋል። በዘመኑ በሚሊዮኖች የሚቆጠሩ ብሮች ወጥተው ነው ከአፍሪካ ግዙፍ የሚባል የነዳጅ ማጣሪያ በአሰብ የተገነባ ማጣሪያ ነበር። በነዳጅ ማጣሪያ ሁለተኛ እዛ ተጣርቶ ወደ ተለያዩ አካባቢዎች እንዲመጣ ማለት ነው። ሁለተኛ ኢትዮጵያ ግዙፍ የሚባል ኤርፖርትም በዘመኑ የገነባችበት ነበር። ግዙፍ የሚባሉ ትልልቅ የሚባሉ ሰሞኑን የባህር ኃይል ሰዎች የድሮ የቀድሞ የባህር ኃይል ሰዎች ሲያነሱት ነበር። ኢትዮጵያ የምትባል ግዙፍ መርከብ ጭምር የነበረበት ሁኔታዎች ነበሩና ኢንቨስት ተደርጓል። ስለዚህ የኢትዮጵያ የባህር በር ጥያቄን አሁን ጠቅላይ ሚኒስትሩ ግልጽ በሆነ ሁኔታ አቅርበውታል። ላለፉት 30 ዓመታት ከተዳፈነበትና የባህር በርን ጉዳይ ማንሳት የሚያስነውርበት የሚያሳስርበት ከስራ የሚያስባረርበት ከትምህርት ከዩኒቨርሲቲ ከሚያስባረርበት ዘመን ተወጥቶ በዚህ ደረጃ ውይይት መደረጉ ትልቅ ነጥብ ነው። ይሄንን ኢኒሼቲቭ የወሰዱት ጠቅላይ ሚኒስትሩም ትልቅ ምስጋና ይገባቸዋል ብዬ አስባለሁ። ትልቁ ስኬት ደግሞ የኢትዮጵያን የባህር በር ጥያቄ ዓለም ተቀብሎታል። ለምን? እንደምናውቀው በተደጋጋሚ ሲጠቀስ እንደምናየው የባህር በር የሌላቸው ሀገራት የባህር በር ካላቸው ሀገራት በእድገት በብዙ መልኩ ወደ ኋላ የቀሩ ናቸው። ኢትዮጵያ ደግሞ የባህር በሯን ያጣችው እንደምናውቀው በታሪክ ወደ ኋላ ስንሄድ
ወደ ኋላ ሲባል ሩቅ አይደለም 30 እና ምናምን ዓመት ወደ ኋላ ስንሄድ ኢትዮጵያ 2-3 የባህር በር የነበራት ነች። በሺህ ኪሎ ሜትሮች ቀይ ባህርን አክሰስ ታደርግ የነበረች ነች። የህዝብ ለህዝብ ትስስሩ አለ። ስለዚህ ይሄንን ኢትዮጵያን ከዚህ የመክፋት ደግሞ ፕሮጀክቶች ነበሩ ላለፉት ዘመናት ከጥንትም ጀምሮ የነበሩ ነገሮች ማለት ነው። እነሱ ጊዜና ወቅት ፈቅዶላቸው ነው ኢትዮጵያ ከባህር በር የተገፋቸው። እንደተጠቀሰው 5000-6000 ኪሎ ሜትር የሚሆን የባህር አክሰስ አለ። ከዛ ላይ ኢትዮጵያ በሰጥቶ መቀበል የተጠቀሱትን ትልልቅ እድሎችን በመስጠት ነው ኢትዮጵያ ይህንን ጥያቄ ያቀረበችውና ያንን ምላሽ የሰጡ አሉ። ምላሽ ከመስጠት ደግሞ ቆሞ የቀሩ ኃይሎች አሉ። ስለዚህ ጠቅላይ ሚኒስትሩ እንዳሉት ኢትዮጵያ የምትመርጠው ሰላምን ነው። ዓለምም ኢትዮጵያ ይሄንን እንድታሳካ የሚፈልገው ሰላማዊ በሆነ መንገድ ነው። ነገር ግን ኢትዮጵያ የቀይ ባህር ጥያቄን አንስታለች። ስለዚህ ኢትዮጵያን በማተራመስ ኢትዮጵያን ወዳልተፈለገ ሁኔታ መውሰድ አለብን የሚል ነገር ከመጣ ግን ጠቅላይ ሚኒስትሩም እንዳነሱት ኢትዮጵያ በቂ የሎ ኢንፎርስመንት እና ኢትዮጵያን የሚያስከብሩ ትልልቅ ግዙፍ የወታደራዊ አቅምን የገነባች በቅርቡም በ90ኛው የአየር ኃይል በሚከበርበት ጊዜ እንግዲህ አንስተውታል። እሳቸው ከለውጡ በፊት አንድ አውሮፕላን እንደውም ሰዎች በወቅቱ የተለያየ ማህበራዊ ሚዲያ መነጋገሪያ የነበረች ሄሊኮፕተር ነበረች እና ከሷ ውጭ አልነበረንም ብለዋል። አሁን ግን በአውሮፕላን ብዛት ብለው የጠቀሱት ቁጥር አለ። በድሮኖች በምናምን የጠቀሷቸው አሉና ሁሉ ጊዜ ኢትዮጵያ ብሔራዊ ጥቅሞቿን ትጠይቃለች። ይሄንን ደግሞ ለማስከበር በቂ ዝግጅት የሚያደርገች ሀገር ነች። ስለዚህ ዲፕሎማሲው በዚህ መልኩ በተለይ ከቀይ ባህር ጋር በተገናኘ ስኬታማ ነው ማለት ይቻላል። ያለፉት 6 ወራት ግን ኢትዮጵያ በዲፕሎማሲ በጣም እጅግ ስኬታማ ነበረች ማለት የሚቻል ይመስለኛል። ከምዕራቡም ከምስራቁም ከሩሲያ የአቶሚክ ጉባኤ ጀምሮ እስከ G8 እስከ G20 የቡድን 20 ሀገራት መሪዎች ስብሰባ ድረስ ተጽዕኖ ፈጣሪ የሆነ ሀሳቦችን በጠቅላይ ሚኒስትሩ የቀረበበት ነው። የህንዱን ጨምረን የሲንጋፖር፣ ማሌዥያ የተለያዩ ሀገራት መሪዎች ይፋዊ ስራ ጉብኝት በኢትዮጵያ ማድረጋቸው ይታወቃል። ከዛ ውጪ በአፍሪካ ቀንድም በተለይ ደግሞ ከዚህ ቀደም የነበሩ አለመግባባቶችን ለመፍታት ከፍተኛ ጥረት የተደረገበት ወራቶች ናቸው ወይንም ግማሽ ዓመት ነው ብለን ማንሳት እንችላለን። በተለይ ከሶማሊያ ጋር ያለን ዲፕሎማሲያዊ ግንኙነት ከጊዜ ወደ ጊዜ እየተጠናከረ ነው። ከጅቡቲ ጋር በተመሳሳይ ከሳምንት በፊት እንኳን የነበረው ሁኔታ ማስታወስ እንችላለን። በጅግጅጋ 3ቱ መሪዎች ተገናኝተው እንደነበር ይታወቃል። በነገራችን ላይ የሶማሊያው ፕሬዝዳንት ሀሰን ሼክ ወደ ባለፉት 6 ወራት ወደ አዲስ አበባ ወደ ኢትዮጵያ ሲመጡ ካልተሳሳትኩ የትላንትና ለ4ኛ ጊዜ አካባቢ ይመስለኛል ለህዳሴ ግድብ ምርቃት መጥተው ነበረ። በመሀል ይፋዊ ጉብኝት መጥተው ነበረ። ከዛ ለፉድ ሰሚት መጥተው ነበረ። አሁን ደግሞ ሸበሌ ሪዞርት ምርቃት መጥተው ነበርና ይሄ ማለት የኢትዮጵያና የሶማሊያ ግንኙነት ከመቼውም ጊዜ በላይ ተሻሽሎ የነበረበትን ከአመት ከ2 አመት በፊት የነበረበትን ደግሞ ስናይ በጣም ትራንስፎርም አድርጓል የሚል ሀሳብ ጀመርለ። አዎ በብዙ መልኩ ካየ ነው። በዓለም አቀፍ ደረጃም የዲፕሎማሲ ገጽታችን ከጊዜ ወደ ጊዜ እየተጠናከረ ከፍ ያለ ምስልና መልክ እየያዘ መጥቷል። በቀጠና ጉዳዮችም እንደዚሁ ኢትዮጵያ ተገቢውንና ከዚህ በፊትም ትጫወተው የነበረው ሚናና ቦታ የመያዙ ሁኔታ በግልጽ እየተመለከትን ያለንበት ወቅት ነው። ከዚሁ ጋር ተያይዞ ወደ ሌላኛው ርዕሰ ጉዳይ ብናነሳው በጣም ጥሩ ነው ብዬ ማስበው የፖለቲካ ሂደቶች እንደመሆናቸው መጠን የምርጫና የሀገራዊ ምክክር ጉዳይ መነሳቱ ይታወቃል። እንግዲህ ከዚህ ጋር ተያይዞ የተነሳው ጉዳይ መንግስት ምርጫውን የተሻለ እንዲሆን እየሰራ እንደሆነ ጠቅላይ ሚኒስትር ዶክተር አብይ አህመድም ገልጸዋል። ይህንን ግን ከምንናገረውም በላይ ደግሞ በውጤቱ እናሳያለን፣ በውጤቱ እንየው የሚል ሀሳብ አቅርበዋል። በፓርላማው የተለያዩ ድምጾች እንዲኖሩ ደግሞ መንግስት ይፈልጋል የሚልም ሀሳብ ተነስቷል። በተለይ 5 እስከ 6 የሚደርሱ የተለያዩ ድምጾች የሚሰሙበት ፓርላማ ለመፍጠርም ጥረቶች ይደረጋሉ ተብሏል ማለት ነው። ስለዚህ በዚህ ረገድ የመንግስት ቁርጠኝነት ከፍ ብሎ መምጣቱንና ምርጫው ከዚህ ቀደም ከተደረጉ ምርጫዎች የተሻለና በጣም ውጤታማ የሆነ የተለያዩ ድምጾች የሚሰሙበት በጣም አካታች የሆነ ሀሳቦች ደግሞም እንደዚሁ የሚንጸባረቁበት ይሆናል ተብሎ ይጠበቃል። ምክር ቤቱም እንግዲህ የተለያዩ ድምጾችን የሚያዳምጥ ሆኖ እንዲቀጥል አሁን ካለው በተሻለ እንዲጎለብት ይደረጋል የሚለው ሀሳብ ትልቅ ቦታ የሚይዝ ይመስለኛል። ሌላኛው
ሀገራዊ ምክክር ኮሚሽን ሂደቶች ናቸው። ብዙ ተግባራትን እያከናወነ መምጣቱ ይታወቃል። የሀገራዊ ምክክር ተሳታፊዎችን የመለየት አጀንዳዎችን የመለየት እና በጣም ትልልቅ የሚባሉ ጉዳዮችን መፍትሄ የሚያስያዝና ቦታ የማስያዝ ጉዳዮች መከናወናቸው ይታወቃል እና የምክክር ሂደቱም እንደዚሁ በተሻለ በተለይ ደግሞ በኢትዮጵያ ውስጥ ብዙ ጊዜ ለግጭት የሚመሩን ጉዳዮች የፖለቲካዊ አለመግባባቶች ናቸው። አለመግባባቶችን ግን በኃይል ከማስፈጸም ይልቅ በንግግርና በውይይት መፍታት አስፈላጊነቱን በዚህ የምክክር ኮሚሽን ውስጥ ተሳትፎ ማሳየት ይገባል የሚል የተነሳው ነጥብ አለ። እነዚህ ጉዳዮች ላይ ደግሞ የተወሰኑ ነገሮችን እንነጋገር። ደር እንግዲህ የዛሬው የጠቅላይ ሚኒስትሩ የፓርላማ ውሎን የተመለከቱ የተቃዋሚ ፓርቲ አመራሮች የሚሆኑ የተቃዋሚ ፓርቲ አባላት በተለይ ደግሞ ምርጫ ውስጥ ላለመግባት ምንድነው ዳተኝነት እያመነቱ ላሉ የተቃዋሚ ፓርቲዎች ግልጽ የሆነ መልእክት እያስተላለፉ ይመስለኛል። መንግስት እንግዲህ አንዳንድ ተወዳዳሪዎችን የመለወጥ ብለው ያነሷቸው ነገሮች ነበሩ። ብቻ የሚቀጥለው የኢትዮጵያ ፓርላማ በእርግጠኝነት እንደ ከዚህኛው ወይንም የስድስተኛው የኢትዮጵያ ፓርላማ ውስጥ የሚሰማው ድምጽና በሰባተኛው ምርጫ ተከትሎ የሚመሰረተው ፓርላማ ኮምፕሊትሊ የተለየ እና ኢትዮጵያን በታሪኳ አይታው ማታውቀው አይነት ብዝሃነት ያለበት ድምጽ እንዲሰማ መንግስት ብዙ ርቀቶችን ሄዷል። ስለዚህ የዛሬው የጠቅላይ ሚኒስትሩ ንግግር በግልጽም ባልሆነ መንገድ ያነሱት ነገር የተቃዋሚ ፓርቲዎች ምርጫ ውስጥ መግባታቸው እነሱን እንደሚጠቅምና ለተለያዩ ድምጾች ስለዚህ ከፍ ያለ ተሳትፎ መንግስት ብዙ ድምጾች እንዲሰሙ ብዙ ተመራጮች ወደ ፓርላማው እንዲገቡ ፍላጎት እንዳለው ያሳዩበት ነው። ስለዚህ ይሄንን በዚህ ተረድተው ተወዳዳሪዎች ወደዛ መግባት አለባቸው የሚል ሀሳብ ነው ያለኝ። አንድ ሁለተኛው ነገር ደግሞ አንድ ነገር አስረግጠው ተናግረዋል። ምርጫው ይካሄዳል። ምክንያቱም አንዳንዶች አሉ አሁን በተለያየ መንገድ የተለያየ ሀሳቦች ያላቸው አሁንም እሳቸውም ሲጠቅሱ እንደነበረው የሽግግር አይነት ሞዳሊቲ ውስጥ ኢትዮጵያ እንድትገባ ፍላጎት ያላቸው ኃይሎች እንዳሉ በተለይ በማህበራዊ ሚዲያ እንደዚህ አዘጋጅተን ሰነድ አዘጋጅተን የሚሉ ሰዎች አሉ። ስለዚህ ምርጫው ይደረጋል። ምርጫው ሲደረግ ደግሞ ከዚህ በፊት ኢትዮጵያ ከምታውቀው አይነት የህዝብ ተወካዮች ምክር ቤት የተለየና ብዙ የተለዩ ድምጾች የሚሰሙበት እንዲሆን እንደሚፈልግ ተጠቁሟል። ምርጫው እንደሚካሄድ ገልጸዋል። ይህንን ለማድረግ ደግሞ ኢትዮጵያ በቂ አቅምና በቂ ዝግጅት እንዳላት እንግዲህ የጥምቀት በዓልና ሌሎች ከእሬቻ ጀምረን ወደ ኋላም ሄደን ያየናቸውን ልናነሳ እንችላለን። እንግዲህ ከ28,000 በላይ ታቦታት ከተለያዩ ቦታዎች ላይ ወጥተው በሰላም የተመለሱበት ሁኔታ ማድረግ ተችሏል። ስለዚህ ምርጫውንም ደግሞ በዛ ደረጃ ማከናወን እንደሚቻል አንሷል። የምርጫ ቦርድ ዝግጅትም ተቀደም ስናነሳው ነበረ። በዚህ መልኩ ኢትዮጵያ ከዚህ በፊት አድርገው በማታውቀው አይነት መልኩ ምርጫው እንዲካሄድ ፍላጎትና ዝግጅቱ እንዳለው ገልጿል፣ ጠቁሟል። ስለዚህ አሁን ተቃዋሚዎች ናቸው ይሄንን ቻሌንጅ እና ይሄንን ተጠየቅ ምላሽ መስጠት ያለባቸው። ምርጫ ውስጥ ይግቡ፣ ምርጫ ውስጥ ይሳተፉ፣ ምርጫ ውስጥ ሀሳባቸውን ክርክራቸውን ሸጠው በኢትዮጵያ ሕዝብ ዘንድ ተቀባይነት ካገኙ የሚቀጥለው ምክር ቤት ላይ እናያቸዋለን ማለት ነው። ከዛ ያነሳው የምክክር ኮሚሽኑ ጉዳይ ነው። ምክክር ኮሚሽኑ ብዙ ርቀቶችን ሄዷል። እንደምናውቀው ምክክር ኮሚሽኑ የመንግስት አካል አይደለም፣ ገለልተኛና ኢትዮጵያን የመሰከሩላቸው በኢትዮጵያም ታሪክ በእውቀትም በትምህርትም በምንም በልምድም የተመሰከረላቸው ትልልቅ ኢትዮጵያውያን ያሉበት እነሱ የሚመሩት ተቋም ነው። ያ ተቋም ገለልተኛና ኢንዲፔንደንት ነው። ተጠሪነቱም ለምክር ቤቱ ነው። ስለዚህ ከጠቅላይ ሚኒስትሩ ይልቅ የምክር ቤቱ አባላት ናቸው ስለ ምክክሩ ሂደት መረጃ ሊኖራቸው የሚችለው። ግን እሳቸው ያነሱት ሀሳብ አለ። የምክክር ሂደት ውስጥ የጠቅላይ ሚኒስትሩም የብልጽግና ፓርቲም እንዳንድ ሰው ወይም ደግሞ እንዳንድ ተወካይ ነው እዛ ውስጥ ሊሳተፉ የሚችሉት። ስለዚህ በዚህ ሂደት ውስጥ እንሳተፋለን። ነገር ግን በምክክር ሂደት ውስጥ ማንም የግዴታ ገባ ውጣ የሚባልበት ሁኔታዎች እንደሌሉ ልክ ምርጫን መሳተፍ ዲሞክራሲያዊ መብትን ኤክሰርሳይዝ የማድረግ አካል ተደርጎ ስለሚወሰድ ዜጎች ምርጫ ውስጥ መሳተፍ አለባቸው።
ዜጎች ምርጫ ውስጥ አልሳተፍም ካሉ ግን የምታስገድድበት ሁኔታዎች የሉ። የኢትዮጵያንም ችግሮች መፍታት የሚቻለው ተነጋግሮ ተመካክሮ ነው። እዚህ የምክክሩ ሂደት አካል አንሆንም የሚሉ ብዙ ዜጎች ተሳትፈውበታል። ነገር ግን ጥቂት የፖለቲካ ኤሊቶችና ጥቂት በፓርቲ አካባቢ ያሉ ሰዎች እንደዚህ አይነት ድምጾችን የሚያሰሙ ሰዎች አሉ። እነዚህ ሰዎች አንደኛ እነሱ ባይኖሩም ብዙ የሚያጎሉት ነገር ላይኖር ይችላል። ነገር ግን መግባታቸው የሚጨምረው አድ የሚያደርገው ነገር ስለሚኖር የምክክሩ ሂደትም በዚህ ሞዳሊቲ ውስጥ እንደሚካሄድ ጠቁመዋልና ከምርጫና ከምክክሩ ሂደቱ ጋር በተገናኘም ምርጫው እንደሚካሄድ አረጋግጠዋል። አንድ ምክንያቱም በጸጥታ በምናምን ተብሎ ተስፋ የሚያደርጉ ሰው ኃይሎች ካሉ ያን እንደማይሆን ጠቁመዋል። አንድ ሁለተኛው በሰባተኛው የሀገራዊ ምርጫ የሚካሄደው የሚቋቋመው ምክር ቤት በስድስተኛውም ከዚህ ወደ ኋላም በነበሩት ከምናቀው ምክር ቤት የተለየ ብዙ ድምጾች የሚሰሙበት ስለሆነ ተቋሞች እንዲገቡ ጥሪ አድርገዋል። የምክክር ሂደቱም የኢትዮጵያን የረጅም ጊዜ ችግሮች የሚፈታበት መንገድ ስለሆነ ሁሉም ኃይል እዚህ ውስጥ ገብቶ እንዲሳተፍ ጥሪ አድርገዋልና የመንግስት በምርጫውም ላይ በምክክሩ ሂደትም ላይ ያለውን ግልጽ አቋም ጠቅላይ ሚኒስትሩ በሪፖርታቸውም ፓርላማው ላይ አንስቷል ማለት የምንችል ይመስለኛል። ሌላኛውና ትልቁ ቁም ነገር ያው አንዳንዶች በተለይ የውስጣዊ ችግርን መፍታት ያልቻለ መንግስት ሌሎች ትልልቅ ሀገራዊ እንደ ባህር በር የመሳሰሉ ጉዳዮችን ይጠይቃል ተብሎ የተነሳው ጉዳይ በአንድም በሌላ ውስጣዊ ያለመረጋጋትን በመፍጠር ሂደት ውስጥ የተሰማሩ ሰዎች ወይንም ደግሞ ኃይሎች የሚያነሱት ሀሳብ ስለመሆኑ ጠቁመው ኢትዮጵያ ግን መቼም ከትልልቅ ርዕዮቿ ወደ ኋላ የምትመለስበት ምክንያት የለም። ሁሉም ነገር በጊዜና በእቅድ መሰረት ተግባራዊ እየተደረገ ስለመሆኑም ተነስቷል። ከዚሁ ጋር ተያይዞ ማንሳት ያለብን የተጠቀሰው ጉዳይ ከ50 ዓመታት በላይ የኢትዮጵያ ፖለቲካ አንድ አካል የነበረው ህወሓት የትግራይን ህዝብ የፖለቲካ መጠቀሚያ እያደረገ መሆኑ ይታወቃል። ከዚህ ጋር ተያይዞ በህወሓት በተለይ ደግሞ ከውጭ ኃይሎች ጋር የመተባበሩም ሁኔታ ተያይዞ የሚነሳ ጉዳይ እንደሆነ ይታወቃልና ከዚህ ጋር ተያይዞ ያነሱት ነገር የትግራይ ህዝብ ዛሬም መጠቀሚያ ከመሆን ይልቅ ወደ ተዋናይነት ከፍ ማለት እና ማደግ ይገባል። በዛ የተዋናይነቱን ሁኔታና እንቅስቃሴ ውስጥ ላይ የተጠናከረ ሚናውን መጫወት ይኖርበታል ብለው ጠቆም ያደረጉት ሀሳብ አለ። እዚህ ላይ የተወሰነ ነገር ብለን እናጠናቅቃለን። እንግዲህ ክቡር ጠቅላይ ሚኒስትሩም በተደጋጋሚ ሰሞኑን ማህበራዊ ሚዲያ ላይ ስንከታተል እንደነበረው እዚህም እዛም ግጭቶችን የመውሰድ ፍላጎት አለ። ቅድም በጠቀስከው ፓርቲ ስም የሚንቀሳቀሱና ምርጫ ቦርድ የሰረዛቸው በህግ የማይታወቁ ግለሰቦች የሚያደርጉት እንቅስቃሴዎች አሉ። እነሱ ያንን እንቅስቃሴ የሚያደርጉ ሰዎች ዛሬም ልክ ለትግራይ ህዝብ ምንም ፋይዳ አልሰጡ። ይህንን ደግሞ እኛ ወይ ደግሞ ሌላው አካባቢ ያለ ማህበረሰብ ሳይሆን ያ በግልጽ የሚታወቅ ነው። ነገር ግን ህዝቡ የትግራይ ወጣቶችም አሁን በግልጽ እየተናገሩ ያሉበት ሁኔታዎች እንዳሉ እንመለከታለን። አሁን ተደጋግሞ የሚነሳው ከፕሪቶሪያ ጋር በተገናኘ ነው። የፕሪቶሪያ ስምምነት ምን እንደሚል በግልጽ ይታወቃል። የፌዴራል መንግስቱ የገባው ማድረግ ያለበት ነገሮች አሉ። ያኛው ኃይል ደግሞ ማድረግ ያለባቸው ነገሮች አሉ። ፌዴራል መንግስት የገባቸውን ነገሮች በሙሉ 100% ሊባል በሚችል ደረጃ ማድረጉን ጠቁመዋል ጠቅላይ ሚኒስትሩ። ይሄንንም ህዝብም የሚያውቀው ነው፣ የትግራይ ህዝብ በራሱ የሚያውቀው ነው። አንድ አሁን የጭቅጭቅ ነጥብ ሆኖ የመጣው ደግሞ ከወልቃይት ጋር በተገናኘ ያለው ሁኔታ ነው። እሱ ደግሞ እንዴት መፈታት እንዳለበት ስምምነቱም ላይ ተቀምጧል። ህገ መንግስታዊም ነው። በዛ አካባቢ ያሉ ነዋሪዎችን ደግሞ እዚህኛው ክልል ናችሁ እዛኛው ክልል ናችሁ ብሎ የማለት ማንኛውም ኃይል መብትም የለውም አቅምም ምንም ሊኖረው አይችልም፣ የህግም የሞራልም ማለት ነው። ስለዚህ እዛ አካባቢ ያለ ሰው መወሰን ያለበት ህልውናውን ራሱ ነው። ያም የሆነበት መንገድ ደግሞ ህገ መንግስታዊ የሆነ ስርዓት አለ። በዛ መልኩ ይኬዳል ተብሎ ግልጽ ተቀምጧል። ነገር ግን ከዛ አካባቢ በግጭቱ ወቅት የተፈናቀሉ ወደዚህም ወደዛ የሄዱ ኃይሎች አሉ። እነዛ ኃይሎች ህዝቡ እዛ አካባቢም ያለው ህዝብ ነዋሪዎች ናቸው፣ ወንድሞቻችን ናቸው፣ እንዲመጡ ፍላጎት አለው። በዚህኛውም በኩል ደግሞ በመጠለያ ውስጥ መኖር 4 ዓመት 5 ዓመት በላይ መኖር የሰለቻቸው ጉዳትም እየደረሰባቸው ስላሉ
መመለስ ፍላጎት አላቸው። ክቡር ጠቅላይ ሚኒስትሩ የፌዴራል መንግስቱ አቋም ከዛሬ ከሰዓት ጀምሮ ብለው ነው የገለጹት። እሳቸው ተፈናቃዮች ይመለሱ። ይህንን አቋም ሁሉም በቀደም የአሜሪካን አምባሳደር ኤርቪን ማሲንጋም ወደ ቦታው ተጉዘው ከተመለሱ በኋላ ተፈናቃዮች በግለሰብ ደረጃ መመለስ አለባቸው የሚል አቋም አንስተዋል። ስለዚህ ሰዎቹ ይመለሱ። ያ እንዳይመለሱ ግን አግተው የያዙ የፖለቲካ ኃይሎች አሉ። እነዛ ኃይሎች ከዚህ ቆጠቡ ነው አንድ። ሁለተኛ ነገር ግን ባልተፈለገ መንገድ ይሄንን ነገር ግጭቱን እናሰፋለን፣ ግጭቱን ወደ አልተፈለገ አቅጣጫ ይዘን እንሄዳለን የሚል አይነት አዝማሚያና ፍላጎት ካለ ግን መንግስት በቂ እርምጃ ለመውሰድ አቅም እንዳለው አሁን ያለው መንግስት ትላንት ያለው ሳይሆን አሁን በብዙ ርቀት አቅሙን የገነባ እንደሆነ በግልጽ አስቀምጧል። ስለዚህ ከዚህ ከወልቃይትና በዛ አካባቢ ካለው ከተፈናቃዮች ጋር በተገናኘ ያለው ነገር በግልጽ ነው ያስቀመጡት። ተፈናቃዮቹ ይመለሱ። ስለዚህ አሁንም ተፈናቃዮቹን የፖለቲካ ቁማር አድርጎ ከመጫወቻ ከማድረግ የሚመለሱበት መንገድ መመቻቸት አለበት። አንድ ሁለተኛ ነገር ደግሞ አሁንም የልክ ትላንትና እሳቸውም ዛሬ በግልጽ ካነሷቸው ነገሮች አንዱ የሻዕቢያ ጦር በሰሜኑ ግጭት ወቅት የነበረውን ሚና በግልጽ አንስተዋል። ምን አይነት ነገሮችን ሲያደርግ እንደነበረ አሁንም ከዛ ኃይል ጋር ተጣምሬ ወይም ደግሞ ከዛ ኃይል ጋር በተለምዶ ጽምዶ እየተባለ በሚገለጸው አካሄድ የኢትዮጵያን የባህር በር ጥያቄ፣ የኢትዮጵያን እድገት፣ የኢትዮጵያን ልማት ለማደናቀፍ እንቅስቃሴዎች የማድረግ ፍላጎት አዝማሚያዎች እዛ አካባቢ እንዳሉ አንስተዋልና ይሄ ግን ሊሆን የሚችልበት እድል በጣም ጠባብ ነው። ስለዚህ በግልጽ የተቀመጠው ነገር ተፈናቃዮቹ ይመለሱ፣ ህዝቡ የተፈናቀሉት መመለስ ይፈልጋሉ፣ እዛም ያለው ህዝብ እንዲመለሱ ይፈልጋል። የፌዴራል መንግስቱም አቋም ከዛሬ ጀምሮ ተፈናቃዮቹ ወደ ቦታቸው እንዲሄዱ ነው። ነገር ግን የተፈናቃዮቹን የፖለቲካ መነገጃ ያደረጉ ኃይሎች ከዚህ ድርጊታቸው መቆጠብ አለባቸው ብለው ነው ያስቀመጡት። እዚህ ውስጥ ግን እጃቸው ማስገባት የሚፈልጉ ብዙ ኃይሎች አሉ። በተለይ ደግሞ ባለፉት ዘመናት እንደምናውቀው የኢትዮጵያ ታሪካዊ ጠላቶች ችግራቸው ከጠቅላይ ሚኒስትር አብይ መንግስት ጋር አይደለም፣ ከኢህአዴግ ጋር አይደለም፣ ከደርግ ጋር አይደለም፣ ከቀዳማዊ ኃይለ ሥላሴ ጋር አይደለም፣ ወይ ከሚኒሊክ ጋር አይደለም። ኢትዮጵያ ታሪካዊ ጠላቶች በሚኒሊክም ዘመን ነበሩ፣ በአፄ ሚኒሊክም በአፄ ኃይለ ሥላሴም በየዘመኑ ነበሩ። ስለዚህ የኢትዮጵያ ታሪካዊ ጠላቶች ችግር ከአመራሩ ጋር ወይም ደግሞ ስልጣን ላይ ካለው መንግስት ጋር ሳይሆን ከኢትዮጵያ ከምትባለው ከኢትዮጵያ ከራሷ ጋር ነው። ስለዚህ እነዚህ ኃይሎች ሁሉ ጊዜ ኢንቨስት እያደረጉ ሁሉ ጊዜ ኢንቨስትመንታቸውን ወጪ እያደረጉ ኢትዮጵያን ለማተራመስ ሙከራ ያደርጋሉ። ያ ሙከራ ግን ኢትዮጵያ እየተሻገረችና ራሷንም ብሔራዊ ጥቅሞቿንም ለማስከበር በቂ ዝግጅት ያደረገች ሀገር ነች። ስለዚህ በዲፕሎማሲው መንገድ ይሁን በጸጥታና በደህንነት መስክ ኢትዮጵያ ራሷን መጠበቅ የሚያስችላት እና ሚዛን ጠብቃ መሄድ የምትችል ሀገር ነች። ባለፉት 6 ወራትም የተሰሩት ስራዎች ይህንን ያሳያሉ የሚል ጥቅል ሀሳብ ነው ጠቅላይ ሚኒስትሩ ከደቂቃዎች በፊት በተጠናቀቀው የፓርላማ ውሏቸው ላይ ያነሱት ማለት ነው። እንግዲህ በፓርላማ ውሎ በጣም ብዙ በርካታ ጉዳዮች ተነስተዋል። የተወሰኑትን እንግዲህ ለማየትና ለመዳሰስ ሙከራ አድርገናል። ሌሎቹንም በሌሎቹ ውይይቶቻችን በጥልቀት የምንመለከተው ጉዳይ ይሆናል። እንግዲህ ከጠዋቱ 2 ሰዓት ጀምሮ እናንተን በመስተንግዶ ደረሰ አማረ፣ እንደዚሁም እስጢፋኖስ አበራ በጋራ ሆነን ቆየን። ቀሪ የፋና ሚዲያ ኮርፖሬሽን ፕሮግራሞች እንድትከታተሉ ከወዲሁ እየጋበዝናችሁ እኛ ከወዲሁ እንሰናበታለን። መልካም ቀን ይሁንላችሁ።